እንደምን አደራችሁ። መቅደስ ተስፋዬ እባላለሁኝ። በካፒታል ገበያ ባለስልጣን አሁን ላይ የዋና ዳይሬክተር ጽህፈት ቤት ኃላፊ ሆኜ እየሰራሁ እገኛለሁ። ከዛ በፊት ደግሞ በዛው በካፒታል ገበያ ባለስልጣን የህግ ክፍል ኃላፊ ነው የነበርኩት ማለት ነው። ሶ ከኔ ጋር የሚኖረን ቆይታ አሁን ላይ ያሉ የካፒታል ገበያ የህግ እና የቁጥጥር ማዕቀፎች ምን ይመስላሉ፣ ምን ላይ ደርሰናል፣ ምንስ አካተዋል የሚለውን ሃይ ሌቭል በሆነ ሁኔታ ለመነጋገር ነው። የካፒታል ገበያ ቁጥጥር ማዕቀፎች ሰፊ ናቸው። አዋጁ ብቻውን በጣም ሰፊ ረጅም ሴሽን የሚፈልግ ነው። ከዛ በተጨማሪ በርካታ መመሪያዎችም አሉ የወጡና በጣም ሰፊ ሴሽን ረጅም ጊዜ ኦልሞስት ትምህርት የሚፈልግ ነገር ነው። ነገር ግን እናንተ ስለ ካፒታል ገበያ የህግ ማዕቀፎች ለማወቅ ወዴት ሪፈር ማድረግ ትችላላችሁ፣ ስለ የትኛው ጉዳይ የትኛው ህግ ላይ ማየት ትችላላችሁ የሚለውን በተወሰነ ደረጃ ሃይላይት ለመስጠት ነው ይሄ ፕሬዘንቴሽን የሚሆነው አላማው ማለት ነው። ሶ የካፒታል ገበያ የህግና ቁጥጥር ማዕቀፎች ስንል ያው ካፒታል ገበያ የንግድ ጉዳይ ነው። የንግድ ጉዳይ ነው። ስለዚህ ሌሎች ህጎች ለምሳሌ የንብረት ህግ፣ የውል ህግ፣ የኢንቨስትመንት ህግ እንዲሁም ሌሎች ህጎች አፕላይ ያደርጋሉ በካፒታል ገበያውም ላይ። ስለዚህ አሁን ላይ የካፒታል ገበያ የህግና የቁጥጥር ማዕቀፎች ስንል ስፔሲፊካሊ ካፒታል ገበያውን ብቻ የሚመለከቱትን ለማለት ነው እንጂ ሌሎቹ ህጎቻችን አፕላይ አያደርጉም፣ አይሰሩም ለዚህ ጉዳይ ማለታችን አይደለም። ስለዚህ የዚህ ፕሬዘንቴሽን ፎከስም እሱ ላይ ነው የሚሆነው ማለት ነው። ወደ ቁጥጥር ማዕቀፎቹ ከመሄዳችን በፊት እነዚህን ቃላቶች እነዚህን ተርሞች ደጋግመን ስለምንጠቀማቸው ምን ማለት ናቸው የሚለውን መጀመሪያ ተመሳሳይ አንደርስታንዲንግ ላይ መኖራችንን ቼክ ለማድረግ አንደኛ ያው ከዚህ በፊት የነበረ አንድ ሴሽንም አለ፣ እሱ ላይም ተነስተው ሊሆኑ እንደሚችሉ ገምታለሁ። ግን እንዲሁ ዝም ብሎ ሃይላይቱን ብቻ ለመስጠት ሰነደ መዋለ ንዋይ ስንል በተደጋጋሚ ጊዜ ሴኪዩሪቲ የምንለው ወይንም አዋጁ ላይ በዚህ መልኩ በህጋዊ መልክ ያለ በገንዘባዊ ግብይት የድርሻ ባለቤትነትን የሚያረጋግጥ ከአንድ ሰው ወደ አንድ ሰው በቀላሉ ሊተላለፍ የሚችል ሰነድን የሚያካትት መሆኑን አዋጁ ላይ ትርጉም የተሰጠው ነው። ስለዚህ አክሲዮኖችን ያካትታል፣ ቦንዶችን ያካትታል፣ ዴሪቬቲቭስ የምንላቸው ወይም ተዛማጅ ውሎች የምንላቸውን ያካትታል፣ የጋራ ኢንቨስትመንት ፈንድ ዩኒቶች ወይም የድርሻ ክፍልፋዮች የምንላቸውን ያካትታል። ስለዚህ ሴኪዩሪቲስ ወይም ሰነደ መዋለ ንዋይ የምንላቸው በአዋጁ አንቀጽ 2 ንዑስ አንቀጽ 62 ላይ የተተረጎሙ ኔጎሽየብል የሚባሉ ኢንስትሩመንቶች በአጠቃላይ ከአንድ ሰው ወደ አንድ ሰው በቀላሉ ሊተላለፉና የገንዘብ ባለቤትነት ድርሻነትን የሚያረጋግጡ ሰነዶችን ነው ማለት ነው። የካፒታል ገበያ አገልግሎት ሰጪዎች የምንላቸው የካፒታል ገበያ ውስጥ በርካታ ተዋናዮች አሉ። የኢሹወሮች ወይም ሰነደ መዋለ ንዋይ የሚያወጡ ኩባንያዎች ወይም የመንግስት ሰነድ የብድር ሰነድ የሚያወጡ ድርጅቶችም ሊሆኑ ይችላሉ በአንድ በኩል፣ በሌላ በኩል ደግሞ ኢንቨስተሮች አሉ እነዚህን ሰነደ መዋለ ንዋዮች የሚገዙ። ስለዚህ የካፒታል ገበያ አገልግሎት ሰጪዎች የምንላቸው ለነዚህ የካፒታል ገበያ ተዋናዮች አገልግሎት መሀል ላይ ሆነው ኢንተርሚዲየሪ ሆነው አገልግሎት የሚሰጡ እንደ ኢንቨስትመንት ባንኮች፣ ደላሎች፣ አከናዋኞች፣ ካስቶዲያኖች እና ሌሎች በርካታ የካፒታል ገበያ አገልግሎት ሰጪዎች ወይም ደግሞ ኢንተርሚዲያሪስ የሚባሉት በተለምዶ እነሱን ሪፈር ለማድረግ ነው ማለት ነው። ከዛ በተጨማሪ የካፒታል ገበያ መሰረተ ልማቶች ወይም ኢንፍራስትራክቸሮች የምንላቸው ደግሞ አሉ። አንዱ ሰነደ መዋለ ንዋይ ገበያ የምንለው አሁን ላይ ኢትዮጵያ ውስጥ ያለው የኢትዮጵያ ሰነደ መዋለ ንዋይ ገበያ እንዳለው ማለት ነው። ግብይቱ አክቹዋል ግብይቱ የሚካሄድበት ማርኬት ኢንፍራስትራክቸር ነው ሰነደ መዋለ ንዋይ ገበያ የምንለው። ዴሪቬቲቭስ ኤክስቼንጅን በተመሳሳይ የተዛማጅ ውሎች ገበያ የሚካሄድበት የኦርደሮች ማች ተደርገው የገዢና የሻጭ ኦርደሮች ማች ተደርገው ግብይት የሚካሄድበት ፕላትፎርም ኢንፍራስትራክቸሩን ሪፈር ለማድረግ ነው። ኦቨር ደ ካውንተር ማርኬት ወይም ደግሞ ያልተማከለ የጠረጴዛ ዙሪያ ገበያ የምንለው ደግሞ ሰነደ መዋለ ንዋይ ገበያው ላይ ሊስት ማድረግ ያልፈለጉ ኩባንያዎች ወይም ሊስት ያልተደረጉ ሴኪዩሪቲዎች ወይም ሰነደ መዋለ ንዋዮች የሚሸጡበት ግብይት የሚካሄድበት ኢንፍራስትራክቸር ለማለት ነው ማለት ነው። ከዛ ውጭ ኤስዲሲሲ የምንለው ወይም የሰነደ መዋለ ንዋይ አስቀማጭ ክፍያ አጣሪና ፈጻሚ ድርጅት የሚባለው ደግሞ
አሁን ላይ ሰነደ መዋለ ንዋዮች ወይም ሴኪሪቲዎች በፊዚካል ፎርም እንደ ድሮ ሼርን በሰርቲፊኬት ፎርም ቦንድ በሰርቲፊኬት ፎርም ኢሹ አይደረግም፣ ግብይትም አይፈጸምበትም። ስለዚህ እነዚህን ሰነደ መዋለ ንዋዮች በኤሌክትሮኒክ ፎርም የሚይዝ ድርጅት ያስፈልጋል። ከዛ በኋላ ደግሞ ግብይቶች በሰነደ መዋለ ንዋይ ገበያ ላይ ግብይቶች ከተፈጸሙ በኋላ ደግሞ ይሄንን ግብይት የሚያጣራ ክፍያ የሚፈጽም እና የክሊሪንግ ስራ የሚሰራ ድርጅት ያስፈልጋል። ስለዚህ ይህንን ስራ የሚሰራው ነው ማለት ነው። ከዛ ውጭ ሴንትራል ሴኩሪቲስ ዲፖዚቶሪ ወይም ደግሞ ማዕከላዊ ግምጃ ቤት የምንለው ደግሞ ልክ የሰነደ መዋለ ንዋይ ቅድም ያልኩት ኤስዲሲሲ እንደሚባለው ከሱ ውስጥ የተወሰኑ ስራዎችን ሙሉ የኤስዲሲሲ ስራዎችን ባይሰራም የማስቀመጥ እና ክፍያን የማጣራት የሴትልመንት ስራዎችን የሚሰራ ኢንፍራስትራክቸር አሁን ላይ እኛ ሀገር በናሽናል ባንክ ውስጥ ያለው ኢንፍራስትራክቸር ማለት ነው። ከዛ ውጭ ያው የሰነደ መዋለ ንዋይ ገበያ ቅድም እንደገለጽኩት ማርኬት ኢንፍራስትራክቸሩ ነው። የካፒታል ገበያ ባለስልጣን ደግሞ ተቆጣጣሪ ተቋሙ ነው ማለት ነው። የህግ ማዕቀፎች የምንላቸው ስፔሲፊካሊ የካፒታል ገበያውን የሚመለከቱ የህግ ማዕቀፎች የትኞቹ ናቸው የሚለውን ስንመለከት ያው በዋናነት የካፒታል ገበያ አዋጅ ቁጥር 1248/2013 አለ። በዚህ ፕሬዘንቴሽን ፎከስ የምናደርግበትም ይሄው አዋጅ ነው። ምክንያቱም ሌሎቹ መመሪያዎች ይህንን አዋጅ ለማስፈጸም ዝርዝር የአፈጻጸም ሁኔታዎችን ለመወሰን የወጡ ስለሆኑ ቤዚክ ፍሬምወርኩ አዋጁ ላይ ነው የተቀመጠው። ከዛ ውጪ ቅድም ያልናቸው የካፒታል ገበያ ሰርቪስ ፕሮቫይደርስ የሚባሉት አገልግሎት ሰጪዎች ፍቃድ የሚያገኙበትን እነሱ ላይ ቁጥጥር የሚደረግበትን የሚያስፈልጋቸው የብቃት መስፈርቶችን የሚዘረዝር ደግሞ የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ የሚባል መመሪያ አለን። ከዛ ውጭ የክፍያ መመሪያ አለን። የክፍያ መመሪያው ያው ቤዚካሊ ካፒታል ገበያ ባለስልጣኑ ለሚሰጣቸው አገልግሎቶች የሚቀበላቸውን ክፍያዎች ተመን የሚያስቀምጠው መመሪያ ነው። ከዛ ውጭ የሰነደ መዋለ ንዋይ ገበያ ኤክስቼንጅ ሴኩሪቲስ ኤክስቼንጅ ያልነው ቅድም የተዛማጅ ውሎች ገበያ ዴሪቬቲቭስ ኤክስቼንጅ እንዲሁም ያልተማከለ የጠረጴዛ ዙሪያ ገበያ ወይም ኦቲሲ ማርኬት የሚባሉት የሚቋቋሙበትን ፍሬምወርክ የሚዘረጋው ምን አይነት የብቃት መስፈርት ምን አይነት የቴክኖሎጂ ኢንፍራስትራክቸር እንደሚያስፈልጋቸው የሚዘረዝር እንዲሁም ቁጥጥር የሚደረግበትን ማዕቀፍ የሚያስቀምጥልን ደግሞ ሌላ መመሪያ ቁጥር 1009/2016 የሚባል መመሪያ አለን ማለት ነው። ከዛ ውጭ ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች እውቅና አሰጣጥ እና ቁጥጥር መመሪያ የሚባል መመሪያ አለን። ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች የሚባሉት ባለስልጣኑ አለ። ባለስልጣኑ ነው በዋናነት አፔክስ ሬጉሌተሩ ዋነኛ ተቆጣጣሪ የካፒታል ገበያው። ነገር ግን ሁሉንም አይነት ገበያው በጣም ሰፊ ነው፣ በጣም በርካታ ተዋናዮች አሉት። ስለዚህ ሁሉንም መቆጣጠር ስለማይቻል የካፒታል ገበያ ባለስልጣኑ በሚሰጠው ዴሊጌሽን ውክልና መሰረት የባለስልጣኑን ወክለው አባላቶቻቸውን የሚቆጣጠሩ ለምሳሌ የሰነደ መዋለ ንዋይ ገበያው ትሬዲንግ ሜምበሮች አሉት። ስፔሲፊካሊ የካፒታል ገበያ ሰርቪስ ፕሮቫይደሮች ትሬዲንግ ሜምበር ሆኖ የገቡ ሰርቪስ ፕሮቫይደሮች። ስለዚህ እነሱን ሩል ቡክ አውጥቶ ይቆጣጠራል። ጥፋት ሲያጠፉ ዲሲፕሊነሪ እርምጃ ይወስዳል። ስለዚህ እንደዚህ አይነት ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች እንዴት ነው እውቅና የሚሰጣቸው፣ እንዴት ነው ቁጥጥር የሚደረግባቸው የሚለውን የሚዘረዝርልን መመሪያ አለ ማለት ነው። ከዛ ውጭ የሰነደ መዋለ ንዋይን ለህዝብ ማቅረብ እና ግብይት መመሪያ የሚባል መመሪያ አለን። ይሄ ቤዚካሊ ያው ዋናው የካፒታል ገበያው አስፈላጊነት ሰዎች ወይም ኩባንያዎች ወይም ሌሎች ድርጅቶች ከህብረተሰቡ ሰነደ መዋለ ንዋዮቻቸውን አውጥተው ገንዘብ ካፒታል መሰብሰብ የሚችሉበትን ማዕቀፍ ለመዘርጋት ነው። እንዲሁም ደግሞ ይሄ ካፒታል በሚሰበሰብበት ጊዜ ኢንቨስተሮች ስለ ካፒታሉን ስለሚሰበሰበው ድርጅት በቂ እውቀት እንዲኖራቸው፣ ስለ አጠቃላይ ኢሹዋንሱ ሙሉ እውቀት ኖሯቸው ኢንቨስት እንዲያደርጉ ማስቻል ያስፈልጋል። ስለዚህ እንዴት ነው ካፒታል መሰብሰብ የሚችለው፣ ምን አይነት ዶክመንቴሽን ሪኳየርመንቶች፣ ምን አይነት ሪፖርቲንግ ኦብሊጌሽንስ አሉ የሚለውን የሚዘረዝር እና ኢንቨስተሮች ደግሞ ፕሮቴክት የሚደረጉበትን ማዕቀፍ በተለይ የዲስክሎዥር ማዕቀፍ መረጃን ይፋ የማድረግን ማዕቀፍ የሚዘረጋ መመሪያ ነው ማለት ነው። ይሄ መመሪያ ቁጥር 1030/2017 አሁን ቤዚካሊ ሬጅስትሬሽን የሰነደ መዋለ ንዋይ ምዝገባ በሚካሄድበት ጊዜ በዋናነት ይህንን መመሪያ መሰረት አድርጎ ነው እየተካሄደ ያለው ማለት ነው። ከዛ ውጪ ለህዝብ የሚሸጡ ሰነደ መዋለ ንዋዮች ጉዝ አልባ የማድረግ መመሪያ ወይም ዲማቴሪያላይዜሽን የሚባል መመሪያ አለን። ቅድም እንዳልኩት ሰነደ መዋለ ንዋዮች
ከዚህ በኋላ በኤሌክትሮኒክ ፎርም ነው ግብይት የሚፈጸምባቸው። የሚወጡትም በፊዚካል ፎርም በሰርተፊኬት ፎርም ሴኪሪቲ ማውጣት ክልክል ነው። ስለዚህ ይሄ መመሪያ ምንድን ነው የሚያደርገው? በአንድ በኩል ከዚህ በፊት የወጡ ግብይት ሲፈጸምባቸው የቆዩ በየሰው እጅ ያሉ የሰርተፊኬቶች አሉ፣ የቦንድ ሰርተፊኬቶች አሉ፣ የአክሲዮን ሰርተፊኬቶች አሉ። ስለዚህ እነዚህ ሰርተፊኬቶች አሁን ላይ ወደ ኤሌክትሮኒክ ፎርም ተቀይረው ግብይት የሚፈጸምበትን ወደ ሲኤስዲው ሬከርድ የሚደረጉበትን እና ግብይት የሚፈጸምበትን ሁኔታ የሚደነግግ ነው። ፕሮሰሱን የሚያሳይ ነው። ኦብሊጌሽንስ የሚጥል ነው። ከዚህ በኋላ ደግሞ በፊዚካል ፎርም ሰነደ መዋዕለ ንዋዮች እንዳይወጡ ክልከላ የሚያደርግ ነው ማለት ነው። 8ኛው የጋራ ኢንቨስትመንት ፈንድ መመሪያ ነው። ይህ መመሪያ ረቂቅ ላይ ያለ መመሪያ ነው። ያው በቅርቡ ይወጣል ተብሎ ኤክስፔክት የሚደረግ መመሪያ ነው። ነገር ግን የጋራ ኢንቨስትመንት ፈንዶች እንዴት ነው የሚቋቋሙት? በምን አይነት ፎርሞች ይቋቋማሉ? እንዴት ነው ስራቸውን የሚሰሩት የሚለውን የሚደነግግ መመሪያ ነው ማለት ነው። ስለዚህ የካፒታል ገበያ አዋጁ አለ። 6 መመሪያዎች ደግሞ እስካሁን ድረስ ወጥተው ስራ ላይ የዋሉ 6 መመሪያዎች አሉ ማለት ነው። እነዚህን መመሪያዎች ሲወጡ ያው የተለያዩ ሀገራትን ኤክስፒሪየንስ ቤንችማርክ ይደረጋል። በተለይ ፒር ጁሪስዲክሽኖች እንደነ ኬንያ፣ እንደነ ናይጄሪያ፣ እንደ ደቡብ አፍሪካ፣ ሩዋንዳ ያሉ ጁሪስዲክሽኖችን ያው ቤንችማርክ ይደረጋል። ከነሱ ምርጥ ተሞክሮችን ለመውሰድ ይሞከራል። ከዛ በተጨማሪ ግን ቤዚካሊ እንደ ፕሪንሲፕል የምንጠቀማቸው ግን የህግ ማዕቀፎቻችንን ስናወጣ እንደ ፕሪንሲፕል የምንጠቀማቸው ግን የአዮስኮ ፕሪንሲፕልስ የሚባሉ ፕሪንሲፕልስ አሉ። የአዮስኮ ማለት ኢንተርናሽናል ኦርጋናይዜሽን ፎር ሴኪሪቲስ ኮሚሽንስ የሚባል የፋይናንስ ተቆጣጣሪ ተቋማት በተለይ የካፒታል ገበያ ተቆጣጣሪ ተቋማት አባላት የሆኑበት የካፒታል ገበያ የቁጥጥር ማዕቀፎች በምን መርሆች ላይ ተመርኩዘው ነው መውጣት ያለባቸው የሚለውን የሚደነግጉ መርሆችን የሚያወጣ ተቋም ነው ማለት ነው። በርካታ መርሆችን አውጥቷል። ግን እነዚህ መርሆች ራሳቸው የአዮስኮ ፕሪንሲፕልስ ቤዚካሊ ቤዝ ያደረጓቸው መርሆች ደግሞ እነዚህ 3ቱ፣ አንደኛ ኢንቨስተሮችን መጠበቅ፣ ሁለተኛ ገበያው ፍትሐዊ፣ ቀልጣፋና ተአማኒ እንዲሆን ማድረግ፣ ሶስተኛ መዋቅራዊ ስጋትን መቀነስ። ቅድም ያሬድ ሲያነሳ የነበራቸው ጉዳዮች ማለት ቁጥጥር ያስፈለገበት ቤዚክ ምክንያቶችን እዚህ ፕሪንሲፕሎች ላይ እናያቸዋለን ማለት ነው። ስለዚህ ቤዚካሊ የአዮስኮ መርሆች ናቸው ለእኛ የህግ ማዕቀፎችን ስናወጣ እንደ መሰረት የምንጠቀማቸው ማለት ነው። የካፒታል ገበያ አዋጁ ቅድም እንዳልኩት የካፒታል ገበያ አዋጁ ላይ ነው ፎከሳችን ቤዚካሊ የሚሆነው። ስለዚህ ምንድን ነው ዓላማዎቹ ምንድን ናቸው የሚለውን ስንመለከት የመጀመሪያው ቁልፍ የሆኑ የካፒታል ገበያ ተቋማትን ማቋቋም ወይም ደግሞ የሚቋቋሙበትን የህግ መሰረት ማስቀመጥ ነው። ስለዚህ በዚህ የካፒታል ገበያ አዋጅ የካፒታል ገበያ ባለስልጣን በአዋጁን የተቋቋመው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በዚህ አዋጅ ነው የተቋቋመው። በእርግጥ በኋላ ላይ ላይሰንስ ስለሚያስፈልገው በካፒታል ገበያ ባለስልጣኑ ላይሰንስ ተሰጥቶታል፣ ግን የተቋቋመው በአዋጁ ነው። እንዲሁም የካፒታል ገበያ አስተዳደር ፍርድ ቤት የሚባለው የካፒታል ገበያ ባለስልጣን የሚወስናቸው አስተዳደራዊ ውሳኔዎች ላይ ቅሬታ ያላቸው አካላት ይግባኝ የሚያቀርቡበት ፍርድ ቤትም በዚህ አዋጅ ነው የተቋቋመው ማለት ነው። ከዛ ውጪ ደግሞ ቅድም ያልናቸው የሰነደ መዋዕለ ንዋይ አስቀማጭ ክፍያ አጣሪና ፈጻሚ ድርጅት እንዲሁም የካፒታል ገበያ አገልግሎት ሰጪዎች ደግሞ የሚቋቋሙበትን ቤዚክ ፍሬምወርክ ምን አይነት ስነ ምግባር ያስፈልጋቸዋል፣ ምን አይነት ኢንፍራስትራክቸር ያስፈልጋቸዋል የሚለውን ቤዚክ ፍሬምወርክ ደግሞ በዚህ በአዋጁ ላይ ተቀምጦ እናገኛለን ማለት ነው። ሁለተኛው ዓላማ ኢንቨስተሮችን ለመጠበቅ እና ገበያው ፍትሐዊ፣ ተአማኒና ቀልጣፋ እንዲሆን የሚያስችል የቁጥጥር ማዕቀፍ መዘርጋት ነው። ቅድም ዓላማዎቹን የአዮስኮ መርሆች ያስቀመጧቸውን ዓላማዎች ባጭሩ እነሱን ለማሳካት ነው ይሄ አዋጅ የቁጥጥር ማዕቀፍ የሚዘረጋው ማለት ነው። ከዛ ውጪ ቅድም እንዳልኩት ዋነኛው የካፒታል ገበያው የመጣበት ዋነኛ ዓላማ ካፒታል የሚያስፈልጋቸው ስራቸውን ለመስራት ስራቸውን ለማስፋት ገንዘብ የሚፈልጉ ከህዝብ ገንዘብ መሰብሰብ የሚፈልጉ ድርጅቶችና ተቋማት ገንዘብ የሚሰበስቡበትን ቤዚክ ፍሬምወርክ መዘርጋት ነው። ስለዚህ እነዚህ ሰዎች ገንዘብ ሲሰበስቡ እንዴት ነው
በምን አይነት ሁኔታ ነው ገንዘብ መሰብሰብ የሚያስፈልጋቸው የሚችሉት የሚለውን እንዲሁም ኢንቨስተሮችን ደግሞ እንዴት ነው ፕሮቴክት ማድረግ የምንችለው፣ ኢንቨስተሮችን ፕሮቴክት ለማድረግ እነዚህ ድርጅቶች እነዚህ ተቋማት ምን አይነት ግዴታዎች አሉባቸው የሚለውን ለመደንገግ ነው አንደኛው ዓላማ። ሌላው የፋይናንስ ስርዓቱ ላይ የሚፈጠሩ መዋቅራዊ ስጋቶችን መለየት፣ መከላከል እና መቀነስ የሚያስችሉ የህግ ማዕቀፎችን መዘርጋት፣ በተለይ የክትትልና የቅኝት ስርዓት ተግባራዊ ማድረግ ነው። መዋቅራዊ ስጋት የምንላቸው የተለያዩ ሪስኮች አሉ። በኢንቨስትመንት ውስጥ የተለያዩ ሪስኮች አሉ። አንድ ድርጅት ሰነደ መዋዕለ ንዋይ ኢሹ ሲያደርግ የሚያጋጥመው ሪስክ አለ። ኢንቨስተሮች ኢንቨስት ሲያደርጉ የሚፈጠር ሪስክ አለ። እነዚህ ኢንዲቪጁዋል ሪስኮችን ሳይሆን መዋቅራዊ ስጋቶች የምንላቸው በአጠቃላይ የፋይናንስ ስርዓቱን ሊያናጉ የሚችሉ ሪስኮች፣ ለምሳሌ የካፒታል ቮላቲሊቲ አገሪቱን ማክሮ ኢኮኖሚ ላይ ከፍተኛ ጫና ሊያሳድሩ የሚችሉ ስጋቶችን እነዚህን ለመለየት ለመቀነስ እና ለመከላከል የሚያስችል የቅርብ ክትትልና ቅኝት ስርዓት ለመዘርጋት ነው አንደኛው ዓላማው የካፒታል ገበያ አዋጁ ማለት ነው። ቅድም እንዳልኩት የካፒታል ገበያ ባለስልጣን በዚህ አዋጅ የተቋቋመ የካፒታል ገበያ ዋነኛ ተቆጣጣሪ ወይም አፔክስ ሬጉሌተር ነው። ዓላማዎቹ ቅድም ካልኳቸው የአዋጁ ዓላማዎችም እንዲሁም ደግሞ የአዮስኮ መርሆችም ጋር ተመሳሳይ ናቸው። በአዋጁ አንቀጽ 5 ላይ የካፒታል ገበያ ባለስልጣን ዋነኛ ዓላማዎቹ ምንድን ናቸው የሚለውን በግልጽ ያስቀምጥልናል። በዋናነት ኢንቨስተሮችን መጠበቅ፣ ከለላ መስጠት ነው አንደኛው። ሁለተኛው ቅድም እንዳልኩት የሰነደ መዋዕለ ንዋዮች የሚወጡበትና ግብይት የሚካሄድበትን የተሟላ የካፒታል ገበያ ስነ ምህዳር እንዲኖር ማድረግ ነው። ከዛ ውጪ ተአማኒ የሆነ ገበያ እንዲኖረን የመዋቅራዊ የአደጋ ስጋቶችን መቀነስ ነው። እንዲሁም ምቹ ሁኔታዎችን በመፍጠር የረጅም ጊዜ ኢንቨስትመንቶችን ማበረታታት ነው። አንዱ የካፒታል ገበያ ባለስልጣን የኢትዮጵያ ካፒታል ገበያ ባለስልጣን ከሌሎች የካፒታል ገበያ ባለስልጣኖች ከሌሎች ሀገራት የካፒታል ገበያ ባለስልጣኖች ለየት የሚያደርገው ገበያውን የመቆጣጠር ኃላፊነት ብቻ ሳይሆን ገበያውን የማልማትም ኃላፊነት በአዋጁ ተጥሎበታል። ስለዚህ አዳዲስ ፕሮዳክቶች የማልማት ምቹ ሁኔታዎች መፈጠራቸውን የማረጋገጥ፣ ኢንቨስተሮችን የማስተማር፣ ኢንቨስትመንትን የማበረታታት፣ የፋይናንስ እውቀት እንዲጨምር የማድረግ ኃላፊነቶችን በአዋጁ የተጣሉበት ኃላፊነቶች ናቸው። የካፒታል ገበያ ባለስልጣን የፌዴራል መንግስት ተቋም ነው፣ የመንግስት መስሪያ ቤት ነው። ለጠቅላይ ሚኒስትሩ በቀጥታ ተጠሪ የሆነ የመንግስት መስሪያ ቤት ነው። በዳይሬክተሮች ቦርድ የሚመራ የራሱ የሆነ ዋና ዳይሬክተር እና ምክትል ዳይሬክተሮች ያሉት ባለስልጣን ነው ማለት ነው። ሌላው ያው ቅድም እንዳልኩት የባለስልጣኑ ኃላፊነቶች አንስቻቸዋለሁ። በጣም በርካታ ኃላፊነቶች ናቸው በአዋጁ አንቀጽ 6 ላይ የተዘረዘሩት። በዋናነት ካፒታል ገበያውን በዋናነት የሚቆጣጠር ተቋም ነው። ፍቃድ የሚሰጠው ለካፒታል ገበያ አገልግሎቶችም ለመሰረተ ልማቶችም ለተሳታፊዎችም ፍቃድ የሚሰጠው የሚያድሰው ፍቃድ መሰረዝ ካለበትም ጥፋቶች ከተገኙ የሚሰርዘው የሚያግደው ይሄው ተቋም ነው። የራሳቸውን በራሳቸው የሚቆጣጠሩ ተቋማትን እውቅና ይሰጣል፣ ቁጥጥር ያደርጋል። እነዚህ ተቋማት የሚያጠፉ ከሆነም እርምጃ ይወስዳል፣ የገንዘብ እርምጃ፣ እንዲሁም የማገድ ግለሰቦችን የማገድ ድርጅቶችን የማገድ ፍቃድ የማገድ ኃላፊነት እና ስልጣን አለው። በአጠቃላይ ኤሌክትሮኒክ ግብይቶችን ቁጥጥር ያደርጋል። የምርመራ ስልጣን አለው። ራሱ አስተዳደራዊ ምርመራዎችን ያደርጋል። እንዲሁም የወንጀል ምርመራዎች ደግሞ አስፈላጊ ከሆኑ ከፖሊስ እንዲሁም ከአቃቢ ሕግ ጋር በመተባበር ምርመራዎች እንዲካሄዱ የማድረግ ኃላፊነት አለበት። ግን በርካታ ናቸው። ከካፒታል በአጠቃላይ ይሄ አንቀጽ 6 ሲዘጋ ድንጋጌውንም ሌሎች ካፒታል ገበያውን ለመቆጣጠር አስፈላጊ የሆኑ ስልጣኖች እንዳሉት ይገልጻል። ስለዚህ የቁጥጥር ስራውን ለማከናወን የሚያስፈልጉ ስልጣንና ኃላፊነቶች የተሰጡት ተቋም ነው ማለት ነው። ሌላው የካፒታል ገበያ አስተዳደር ፍርድ ቤት ነው። ቅድም አወርቼዋለሁ። ይሄንን ብዙ ሰዓት አልፈጅበትም። የካፒታል ገበያው ላይ በተለያየ ምክንያት አስተዳደራዊ ውሳኔዎች ይሰጣል። ለምሳሌ ፍቃድ ተጠይቆ ፍቃድ አልሰጥም ካለ የካፒታል ገበያው ባለስልጣኑ ወይም ደግሞ ኢንቨስተሮች ኮምፕሌን አቅርበው ያቀረቡት ኮምፕሌን በአግባቡ አልተፈታልንም ካሉ እንዲሁም በበርካታ ምክንያቶች የካፒታል ገበያ ባለስልጣኑ የወሰናቸው አስተዳደራዊ ውሳኔዎች ላይ ቅሬታዎች ሊኖሩ ይችላሉ። ስለዚህ ይሄ የአስተዳደር ፍርድ ቤት ራሱን የቻለ ከካፒታል ገበያ ባለስልጣኑም ከየትኛውም ተቋም
ውጪ የሆነ ራሱን የቻለ ተጠሪነቱ ለጠቅላይ ሚኒስትር ቢሮ የሆነ ለብቻው የተቋቋመ ተቋም ነው። ስለዚህ ቅሬታ ያላቸው አካላት ለዚህ ተቋም ነው ቅሬታቸውን የሚያቀርቡትና ኳሊፊኬሽናቸውም የከፍተኛ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት ዳኞች የሚያስፈልጋቸውን ያህል ኳሊፊኬሽን ያላቸው ዳኞች የሚሾሙለት የአስተዳደር ፍርድ ቤት ነው ማለት ነው። አሁን ላይ ተቋቁሞ ስራ የጀመረ ፍርድ ቤት ነው። ሌላው የሰነደ መዋለ ንዋይ ገበያ ወይም ሴኪሪቲስ ኤክስቼንጅ የሚባለው ነው። ቅድም እንዳልኩት የአንዱ መሰረተ ልማት የሰነደ መዋለ ንዋይ ገበያን በሚመለከት አዋጁ የኢትዮጵያ ሰነደ መዋለ ንዋይ ገበያ አሁን ኢትዮጵያን ሴኪሪቲስ ኤክስቼንጅ ወይም ኢኤስኤክስ የሚባለውን ያቋቁመዋል። ከዛ በተጨማሪ ደግሞ ወደፊት ገበያው ሲለማ ሲሰፋ ሌሎች ኤክስቼንጆችም ሊመጡ ይችላሉ። ስለዚህ እንደዛ አይነት ኤክስቼንጆች ደግሞ ፍቃድ ሊሰጥ የሚችልበት ቁጥጥር የሚደረግበትን ቤዚክ ፍሬምወርክ ደግሞ ይጥላል። ስለዚህ ያው ቅድም እንዳልኩት የተደራጀ የግብይት መሰረተ ልማት ነው። ገዢና ሻጭ ተገናኝተው አክቹዋል ግብይቱ የሚካሄድበት መሰረተ ልማት ነው። ስለዚህ ማንኛውም ሰው የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኝ የሰነደ መዋለ ንዋይ ገበያ ማቋቋም አይችልም። እንዲሁም ደግሞ የሰነደ መዋለ ንዋይ ገበያ የሚል ስም መጠቀም አይችልም ማለት ነው። ፍቃድ ለማግኘት አዋጁ ላይ የተቀመጡ ሪኳየርመንቶች አሉ። ከዛ በተጨማሪ ደግሞ ቅድም ባነሳሁት አዋጅ ቁጥር 1009/2024 የሚባለው የሰነደ መዋለ ንዋይ ገበያ የተዛማጅ ውሎች ገበያ እና ያልተማከለ የጠረጴዛ ዙሪያ ገበያ ፍቃድ አሰጣጥና ቁጥጥር መመሪያ ላይ የተቀመጡ ሪኳየርመንቶችን ሲያሟላ ብቻ ከኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሲሰጠው ብቻ ነው አንድ ሰው የሰነደ መዋለ ንዋይ ገበያ ሊያቋቁም የሚችለው ማለት ነው። ሌላው ቅድም ያነሳሁት የሰነደ መዋለ ንዋይ አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የሚባለው ነው። ያው ቅድም እንዳልኩት በኤሌክትሮኒክ ፎርም ያስቀምጣል። ግብይቶች ከተካሄዱ በኋላ የቡክ ኢንትሪ ለውጥ ብቻ በማድረግ የስም ዝውውር ያደርጋል። ሴትልመንት ያካሂዳል። ገንዘብ ለሻጭ ገንዘብ እንዲገባ ለገዢ ደግሞ በስሙ አክሲዮንም ይሁን ሌላ ሰነደ መዋለ ንዋይ በስሙ እንዲመዘገብ ያደርጋል። የክሊሪንግ ስራ ይሰራል ማለት ነው። ያው አሁን የሌሎች ሁሉም አይነት ሰነደ መዋለ ንዋዮች በኤሌክትሮኒክ ፎርም መቀመጥ እንዳለባቸው አሁን የካፒታል ገበያ ሕግ ማዕቀፎች ከመጡ በኋላ ነው የተደነገገው። ነገር ግን አክሲዮኖችን በሚመለከት የንግድ ሕጉ ላይም ኦልሬዲ አክሲዮኖች በኤሌክትሮኒክ ፎርም ሊወጡ እንደሚችሉ ሊቀመጡ እንደሚችሉ ምልክቶች ነበሩ። ስለዚህ ያንን ፍሬምወርክ አስፍቶ ነው ማለት ነው የካፒታል ገበያ የሕግ ማዕቀፎች ይህንን ስርዓት የዘረጉት። ስለዚህ ቅድም እንዳልኩት እንዴት ነው ዲማቴሪያላይዝ የሚደረጉት? በተለይ እስካሁን ድረስ በእጃቸው ላይ ሰነደ መዋለ ንዋይ ያላቸው አክሲዮኖች በተለይ አክሲዮኖች ያሏቸው ሰዎች እንዴት ነው ወደ ኤሌክትሮኒክ ፎርም የሚለወጥላቸው የሚለውን በሚመለከት የኢትዮጵያ ካፒታል ገበያ ባለስልጣን ያወጣው የሰነደ መዋለ ንዋዮችን ግዑዝ አልባ የማድረግ መመሪያ አለ፣ ወይም ዲማቴሪያላይዜሽን መመሪያ የምንለው መመሪያ ቁጥር 1047/2017 አለ። ይሄ መመሪያ ያው ቤዚካሊ ኢሹወሮች ወይም አክሲዮን ማህበራት ለምሳሌ ባንክ ከሆነ አንድ ባንክ ባለ አክሲዮኖቹን የባለ አክሲዮኖቹን አክሲዮን እንዴት ነው ዲማቴሪያላይዝ የሚያደርገው የሚለውን ቤዚካሊ ይሄ ሰነደ ዲማቴሪያላይዜሽን ዳይሬክቲቭ በዝርዝር ያስቀምጣል። ከዛ ውጪ ግን ቦንድን በሚመለከት በተለይ የመንግስት ቦንዶችን የመንግስት ሰነደ መዋለ ንዋዮች ለምሳሌ የህዳሴ ግድብ ቦንድ ሰርቲፊኬት እጃቸው ላይ ያሉ ሰዎች እንዴት ነው ዲማቴሪያላይዝ አስደርገው የሲኤስዲ ላይ ወይም ደግሞ የማዕከላዊ ሰነደ መዋለ ንዋይ ግምጃ ቤት የሚያስቀምጡት የሚለውን በሚመለከት ደግሞ ይሄ ስልጣን የመንግስት ሰነደ መዋለ ንዋዮችን አቀማመጥ በሚመለከት መመሪያ የማውጣት ስልጣን የተሰጠው የብሔራዊ ባንክ ስለሆነ ብሔራዊ ባንክ ኤምኤፍኤዲ 001/2017 የሚባል የዲማቴሪያላይዜሽን መመሪያ አውጥቷል ማለት ነው። ስለዚህ ሁለቱ መመሪያዎች እስካሁን ድረስ ኢሹ የተደረጉ በፊዚካል ፎርም ኢሹ የተደረጉ ሰነደ መዋለ ንዋዮች እንዴት ነው ወደ ኤሌክትሮኒክ ፎርም የሚቀየሩት የሚለውን ያስቀምጡልናል። ሌላው የሰነደ መዋለ ንዋዮች ለገበያ
የሚሸጡበትን ሁኔታዎች በሚመለከት ዝርዝር ድንጋጌዎችን ይይዛል የካፒታል ገበያ አዋጁ። ብዙ ጊዜ አልፈጅበትም። ቅድም እንዳልኩት ዓላማው ካፒታል የሚሰበስቡ ሰዎች የሚሰበስቡበት የተመቻቸ ሁኔታ እንዲፈጠር፣ በአንድ በኩል ደግሞ ኢንቨስተሮች ኢንቨስት ሲያደርጉ ኢንቨስት ስለሚያደርጉበት ድርጅት ወይም ተቋም በቂ እውቀት ኖሯቸው ኢንቨስት እንዲያደርጉ ማስቻል ነው የካፒታል ገበያው ዓላማም የአዋጁም አንደኛው እና በጣም ትልቁ ዓላማ። ስለዚህ እንዴት ነው ኢሹ የሚደረገው? አንድ ሰነደ መዋዕለ ንዋይ እንዴት ነው ኢሹ የሚደረገው? ምን አይነት ዶክመንት መቅረብ አለበት? ምን አይነት ሪቪው ፕሮሰስ ይኖራል? ምን አይነት ኢንፎርሜሽኖች ደግሞ ዲስክሎዝ መደረግ አለባቸው? መጀመሪያ ፕሮስፔክተስ ላይ ምን አይነት ኢንፎርሜሽኖች ዲስክሎዝ መደረግ አለባቸው? ከፕሮስፔክተስ ጋር ምን አይነት ዶክመንቶች መቅረብ አለባቸው? ከዛ በኋላ በቀጣይነት እንዴት ነው ሪፖርት እየተደረገ ኢንቨስተሮች ስለ ድርጅቱ እንዲያውቁ በየጊዜው አፕዴት እንዲያደርጉ ኢንፎርሜሽኖቻቸውን ማድረግ የሚቻለው? ምን አይነት ይህንን ማድረግ እንዲቻል ምን አይነት ዶክመንቶች ምን አይነት ሪፖርቶች መቅረብ አለባቸው? ፔሪዲካሊ በየ6 ወሩ በየአመቱ ምን አይነት ሪፖርቶች መቅረብ አለባቸው? እንዲሁም ደግሞ በጣም ትልልቅ ድርጅቶች ላይ ኢምፓክት ያላቸው ኢንፎርሜሽኖች ለምሳሌ ባንክረፕሲ ሲከሰት በጣም ትልቅ ኢንፍሉዌንሻል የማኔጅመንት አባል ሲኢኦ ለምሳሌ ወይ የቦርድ ቼርማን ሲለቅ እንደዚህ አይነት ኢንፎርሜሽኖች ደግሞ በምን ያህል ጊዜ እንዴት ዲስክሎዝ መደረግ አለባቸው የሚለውን አዋጁም ቤዚክ ፍሬምወርኮችን ያስቀምጥልናል። ከዛ በተጨማሪ ደግሞ መመሪያ ቁጥር 1030/2017ም እንዲሁ ዝርዝር ጉዳዮችን ያስቀምጥልናል ማለት ነው። እነዚህ መመሪያውና አዋጁ ላይ የተቀመጡ የፕሮስፔክተስ ይዘቶች ምን አይነት መሆን አለባቸው? ምዝገባ እንዴት ይካሄዳል? የሰነደ መዋዕለ ንዋይ ምዝገባ ለምሳሌ አክሲዮኖች ምዝገባ እንዴት ይካሄዳል? ምን ዶክመንቶች ሲቀርቡ ይካሄዳል የሚለውን ያስቀምጡልናል። ቅድም እንዳልኩት በየጊዜው ይፋ መደረግ ያለባቸው በቋሚነት ፔሪዲካሊ ደግሞ ይፋ መደረግ ያለባቸው ኢንፎርሜሽኖች ምን እንደሆኑ በአዋጁም ላይ በመመሪያውም ላይ ዝርዝር ጉዳዮች ተቀምጠው እናገኛለን ማለት ነው። ሌላ ቁጥጥር የሚደረግባቸው የካፒታል ገበያ ተግባራትና አገልግሎት ሰጪዎችን የሚመለከት ጉዳዮችን ይይዛል የካፒታል ገበያ አዋጁ። እነዚህ የአዋጁ ላይ ብቻ አይደለም የተቀመጠው። ቅድም ሜንሽን እንዳደረኩት አዋጁ አለ። ከዛ ደግሞ የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ አለ። እንዲሁም የክፍያ መመሪያም ደግሞ አለ። ስለዚህ አዋጁ ቤዚክ የሆኑ የብቃት መስፈርቶችን ፍቃድ ሊሰጥበት የሚችልበትና የሚከለከልበትን ሁኔታዎች ጥቅል ድንጋጌዎች አሉት። የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያው ደግሞ ዝርዝር የሆኑ ፍቃድ እንዴት ይሰጣል፣ ፍቃድ ሲሰጥ ምን ዶክመንቶች ምን መስፈርቶች ተሟልተው ነው፣ ምን አይነት የቴክኖሎጂ አቅም ያስፈልጋል፣ ምን አይነት ፖሊሲ እና ፕሮሲጀሮች ያስፈልጋቸዋል፣ በምን አይነት የህግ ቅርጽ ነው የሚቋቋሙት። ለምሳሌ በፒኤልሲ ፎርም መቋቋም የሚችሉት ድርጅቶች የትኞቹ ናቸው፣ በግለሰብ ብቻ ሊያቋቁማቸው የሚችላቸው የትኞቹ ናቸው፣ በሼር ካምፓኒ ፎርም የሚቋቋሙት የትኞቹ ናቸው የሚለውን ያስቀምጥልናል። እንዲሁም በቀጣይነት ደግሞ የኮንቲኒየስ የሆነ ራሳቸውን የማሳደግ ስራዎች እንዴት መስራት እንዳለባቸው፣ ምን አይነት ሰርቲፊኬሽን አቴን ማድረግ እንዳለባቸው ዝርዝር ጉዳዮችን ያስቀምጥልናል። ያው የክፍያ መመሪያ ቅድም እንዳልኩት አገልግሎት ሰጪዎቹ ለፍቃድ ሲያመለክቱ፣ ፍቃድ ሲያገኙ፣ ሲያሳድሱ ምን ያህል ገንዘብ ነው ባለስልጣኑ የሚከፍሉት የሚለውን የሚያስቀምጥ የክፍያ መመሪያ ነው ማለት ነው። ቁጥጥር የሚደረግባቸው ምንድን ናቸው ስንል አዋጁ ላይም ያስቀምጣል፣ እንዲሁም መመሪያው ላይም በዝርዝር የተቀመጡ ናቸው። ቤዚካሊ ሴኪሪቲዎችን መግዛት፣ መሸጥ እንዲሁም ማሻሻጥ፣ የኢንቨስትመንት ምክር፣ የውክልና ሽያጭ፣ የፈንድ አስተዳደር፣ የአኩዊዚሽን እና የመርጀር ጉዳዮችን መስራት፣ ከዛ ውጪ የሰነደ መዋዕለ ንዋይን የመጠበቅ ወይም የከስቶዲያል ስራ እንዲሁም የማስተዳደር ስራዎች፣ የጋራ ኢንቨስትመንት ፈንዶች እንዲሁም የፈንድ ማስተዳደር ስራዎች፣ የጋራ ኢንቨስትመንት ፈንድ አከናዋኝነት ስራ እነዚህ ቁጥጥር ይደረግባቸዋል። ከዛ ውጪ የብድር የመመለስ ብቃት ምዘናም ወይም ክሬዲት ሬቲንግ አገልግሎት የምንለው ይሄም ቁጥጥር ይደረግባቸዋል። እንዲሁም በየጊዜው ደግሞ ባለስልጣኑ የካፒታል ገበያው እያደገ ሲመጣ ቁጥጥር ሊደረግባቸው ይገባል። ካፒታል ገበያው ላይ ኢምፓክት አላቸው ብሎ የሚያስባቸው ሌሎች ጉዳዮችም በመመሪያ እየተወሰኑ ሲመጡ ቁጥጥር የሚደረግባቸው የካፒታል ገበያ ተግባራት ይሆናሉ ማለት ነው።
አገልግሎት ሰጪዎች የትኞቹ ናቸው የካፒታል ገቢ አገልግሎት ሰጪዎች የሚለውን ስንመለከት አዋጁ ላይ አንቀጽ 55(3) ላይ የሚዘረዝራቸው ወደ 9 የሚሆኑ አገልግሎት ሰጪዎች አሉ። የሰነደ መዋለ ንዋይ ደላላ፣ ኢንቨስትመንት አማካሪዎች፣ የጋራ ኢንቨስትመንት ፋንድ ስራ አከናዋኝ ወይም ሲአይኤስ ኦፕሬተር የምንለው፣ የኢንቨስትመንት ባንኮች፣ የሰነደ መዋለ ንዋይ ገበያ አከናዋኝ ወይም ሴኪሪቲስ ዲለርስ የምንላቸው ማለት ነው፣ የውክልና አስተዳዳሪዎች ወይም ባላደራዎች የሚባሉት፣ ገበያ ከፋቾች ማርኬት ሜከርስ፣ ክሬዲት ሬቲንግ ኤጀንሲዎች፣ እንዲሁም አፖይንትድ ሬፕሬዘንታቲቭስ የምንላቸው ወይም ተሿሚ እንደራሴዎች አዋጁ ላይ የተቀመጡ የካፒታል ገበያ አገልግሎት ሰጪዎች ካታጎሪዎች ናቸው። በተጨማሪ ደግሞ ያው እዚህም ላይ እንደምትመለከቱት ባለስልጣኑ ተጨማሪ የካፒታል ገበያ አገልግሎት ሰጪ ካታጎሪ ሊፈጥር እንደሚችል ወይም ሊፈርጅ እንደሚችል ስለተገለጸ በዛ መሰረት በካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ ላይ ተጨማሪ አገልግሎት ሰጪዎች ተካተዋል ማለት ነው። ስለዚህ የዲጂታል ንዑስ ደላላዎች ወይም ሰብ ብሮከርስ የሚባሉት፣ ሸሪያ አማካሪዎች ሸሪያ አድቫይዘርስ፣ ሮቦ አማካሪዎች ወይም ሮቦ አድቫይዘርስ የሚባሉት፣ ክራውድ ፋንዲንግ አገናኞች ወይም ክራውድ ፋንዲንግ ኢንተርሚዲያሪዎች፣ የፖርትፎሊዮ ስራ አስኪያጆች የሚባሉት፣ እንዲሁም የሰነደን መዋለ ንዋይ ገማች ድርጅቶች ወይም አፕሬዛል ፈርምስ የሚባሉት ደግሞ በዚህ በመመሪያው ላይ በአገልግሎት ሰጪነት መመሪያው ላይ የተጨመሩ ካታጎሪዎች ናቸው። ስለዚህ ወደ 16 የሚሆኑ የአገልግሎት ሰጪነት ካታጎሪዎች አሉ። በእነዚህ መሰረት ነው ፍቃድ የሚሰጠው በካፒታል ገበያ ባለስልጣኑ ማለት ነው። ሌላው የጋራ ኢንቨስትመንት ፈንድ ጉዳይ ነው። የጋራ ኢንቨስትመንት ፈንድ በአዋጁ ላይ በዝርዝር ዴፊኒሽን አለው፣ ግን በአጭሩ ከተለያዩ ኢንቨስተሮች ገንዘብ ሰብስበው ትንሽም ሊሆን ይችላል ትልቅ ሊሆን ይችላል ገንዘብ ሰብስበው የሰበሰቡትን ገንዘብ በፕሮፌሽናል ማኔጀር አማካኝነት የተለያዩ ሴኩሪቲዎች ላይ አክሲዮኖች ላይ ሊሆን ይችላል፣ ቦንድ ላይ ሊሆን ይችላል፣ ሪል ስቴትም ላይ ሊሆን ይችላል ኢንቨስት አድርገው ያንን ኢንቨስት የተደረገውን ገንዘብ ከዚህ ኢንቨስትመንት የሚገኘውን ሪተርን የራሳቸውን ለማኔጅመንት የሚኖረውን ፊ ከቆረጡ በኋላ ኢንቨስት ላደረጉ ኢንቨስተሮች በኢንቨስትመንታቸው ልክ የሚያከፋፍሉ ድርጅቶች ማለት ናቸው የጋራ ኢንቨስትመንት ፈንዶች። በዋናነት አላማቸው አንዱ ፋይናንሻል ኢንክሉዥንም ትልቁ አላማቸው ፋይናንሻል ኢንክሉዥን ለማረጋገጥ ነው። ምክንያቱም ትንንሽ ገንዘብ ያላቸው አክሲዮን ለመግዛት ለምሳሌ አንድ አክሲዮን ማህበር መግዛት የሚቻለው አክሲዮን ይሄን ያህል ነው 10 አክሲዮን ነው ምናምን ብሎ የሚያወጣ ከሆነ 10 አክሲዮን መግዛት የማይችል ሰው ግን የተወሰኑ ሰርፕለስ ያለው ሰው እንደዚህ አይነት ፈንዶች ላይ ኢንቨስት አድርጎ ኢንቨስት ባደረገው ልክ ገንዘብ ሪተርን ማግኘት የሚችልበትን ስርዓት ለማበጀት ነው አንደኛው ትልቁ ዓላማ የእንደዚህ አይነት ፈንዶች። ሁለተኛው ደግሞ ፕሮፌሽናል ማኔጅመንት ስላላቸው በተለይ ሪቴል ኢንቨስተሮች ወይም መደበኛ ኢንቨስተሮች ይሄ የፋይናንሻል እውቀት ወይም ደግሞ የፋይናንሻል ሊትሬሲያቸው ትልቅ ያልሆኑ ኢንቨስተሮች መደበኛ ኢንቨስተሮች ኢንቨስት ማድረግ የሚችሉበት በቂ እውቀት ከሌላቸው ፕሮፌሽናሊ ማኔጅድ የሆነ ፈንድ ላይ ኢንቨስት አድርገው በዛ በፕሮፌሽናል ማኔጅመንት ኢንቨስት የተደረገው ገንዘብ ሪተርን እንዲያገኝላቸው የተሻለ እድል እንዲኖራቸው ለማመቻቸት ነው ማለት ነው። የአዋጁም ላይ በኋላ መመሪያው ላይ የጋራ ኢንቨስትመንት ፈንድ የህግ መዋቀፍ እንዲኖር የተደረገው ማለት ነው። አዋጁ ላይ ቤዚክ የሆኑ ጉዳዮች ተካተዋል። ለምሳሌ በምን አይነት ፎርም ነው ሊቋቋሙ የሚችሉት የጋራ ኢንቨስትመንት ፈንዶች? በሊሚትድ ፓርትነርሺፕ ነው? በሼር ካምፓኒ ነው? ወይስ በየትኛው ፎርም ነው መቋቋም የሚችሉት የሚለው በአዋጁ ላይ ተገልጿል። መመዝገብ እንዳለባቸው ግዴታው በአዋጁ ላይ ተቀምጧል። እንዲሁም የሚያስፈልጉ ደግሞ ፕሮፌሽናል ፓርቲዎች የትኞቹ ናቸው? ለምሳሌ የሲአይኤስ ኦፕሬተር ወይም የፈንድ አከናዋኝ የምንለው፣ ከስቶዲያን የምንለው ወይም ጠባቂ የምንለው፣ እንዲሁም አማካሪዎች፣ ሌሎች አይነት የኢንቨስትመንት አማካሪዎች፣ ሸሪያ አማካሪዎች ምን አይነት የብቃት መስፈርቶች ያስፈልጋቸዋል የሚለውም በአዋጁ ላይ ነው የተቀመጠው። ከዛ ውጭ ኢንቨስተሮች ደግሞ ምን አይነት መብቶች አሏቸው? ሸጦ የመውጣት መብት፣ ከሲአይኤስ ኦፕሬተሩ ጋር ምን አይነት ሪሌሽን ሊኖራቸው ይገባል የሚሉ እንዲሁም የተከለከሉ ተግባራትስ ምንድን ናቸው? ፈንድ ውስጥ ሊከናወኑ የማይገባቸው የሚለው በአዋጁ ላይ ተደንግጓል። ኢንቨስትመንት ፈንድ መመሪያው ደግሞ የጋራ ኢንቨስትመንት ፈንድ መመሪያው ረቂቁ ማለት ነው
ምን አይነት የፈንድ አይነቶች አሉ? ለምሳሌ የጋርዮሽ ፋንድ የሚባለው፣ ሙቹዋል ፋንድ፣ የሪል ስቴት ፋንድ እንደዚህ እያለ የፈንድ አይነቶችን እና ምን ያህል የፖርትፎሊዮ ዳይቨርሲፊኬሽን ያስፈልጋቸዋል፣ ምን አይነት እያንዳንዱ የፈንድ አይነት ለምሳሌ ሙቹዋል ፋንድ በምን አይነት የህግ ቅርጽ ሊቋቋም ይችላል፣ ኢንቨስተሮችስ ምን አይነት መብት ነው ያላቸው፣ ፕሮፌሽናል ፓርቲዎችስ ምን አይነት ግዴታ አለባቸው የሚለውም እያንዳንዱን በዝርዝር የያዘ የጋራ ኢንቨስትመንት ፈንድ ረቂቅ መመሪያ አለ ማለት ነው። ሌላው አኩዊዚሽን ወይም ለቁጥጥር የሚያበቃ አክሲዮን ግዢ እና የአነስተኛ ባለድርሻዎች ወይም ማይኖሪቲ ሼርሆልደርስ መብትን የሚመለከቱ ቤዚክ ፍሬምወርኮች በአዋጁ ላይ ተቀምጠዋል። በተለይ ይሄ ያስፈለገበት ምክንያት በአኩዊዚሽን ጊዜ ትንንሽ አክሲዮን ያላቸው ማይኖሪቲ የሚባሉ ሼርሆልደርስ ድምፃቸው ተውጦ እንዳይቀር ስለ ጉዳዩ ስለ አኩዊዚሽኑ በቂ እውቀት ኖሯቸው በቂ ሴይ ኖሯቸው ስለ ኦፒኒየናቸውን ኤክስፕረስ የሚያደርጉበት በቂ ፎረም ኖሯቸው የአኩዊዚሽን ፕሮሰስ እንዲኖር ለማስቻል በማለም ነው የካፒታል ገበያ የህግ ማዕቀፍ ውስጥ የአኩዊዚሽን ቁጥጥር ስርዓት የኖረው። ያው አዋጁ ላይ በጣም ዝርዝር ጉዳዮች የሉትም። በመመሪያ ዝርዝር ጉዳዮቹ በመመሪያ ካፒታል ገበያ ባለስልጣኑ በሚያወጣው መመሪያ እንደሚመለስ ነው የሚገልጸው። ስለዚህ እነዚህን ዝርዝር ጉዳዮች የያዘ ረቂቅ መመሪያ አኩዊዚሽን ዲስክሎዥር ኦፍ ኢንትረስት የሚባል መመሪያ ረቂቅ መመሪያ በቅርቡ ይወጣል ብለን ኤክስፔክት የምናደርገው መመሪያ አለ ማለት ነው። ሌላው የካሳ ፈንድ ጉዳይ ነው። የካሳ ፈንድ የምንለው ያው ኢንቨስተሮች ኢንቨስት በሚያደርጉበት ጊዜ አንዱ የኢንቨስተር ፕሮቴክሽን ቱል ነው። ከሌሎች ቱሎች ጋር ከዲስክሎዥር ጋር እና ከሌሎች ቱሎች ጋር ተደጋጋፊ የሆኑ ኢንቨስተሮች በትንሹም ቢሆን ያው ፕሮቴክትድ ነኝ ብለው እንዲያስቡ እና ትንሽዬ ከስራው እንዳይቀሩ ሊሚትድ የሆነ ሴፍቲ ኔት ለማዘጋጀት ያለመ የካሳ ፈንድ ደግሞ አለ። በአዋጁ ላይ የካሳ ፈንዱ መቋቋሙን ይገልጻል። የካሳ ፈንዱ ዓላማ የግዴታቸውን ባለመወጣታቸው በተለይ የውል ግዴታቸውን ባለመወጣታቸው ምክንያት የሰርቪስ ፕሮቫይደሮች አገልግሎት ሰጪዎች ሊሆኑ ይችላሉ። እንዲሁም ሰነደ ሙዓለ ንዋይ ገበያ ወይም ሴኪሪቲስ ኤክስቼንጁ ግዴታውን ባለመወጣቱ ምክንያት ኪሳራ የሚደርስባቸው አገልግሎት ሰጪ ኢንቨስተሮችን ካሳ ለመስጠት ያለመ ነው። አንደኛው ትልቁ ዓላማ እንዳልኩት ሙሉ ካሳ አይሰጥም። በተለይ ለሪቴል ኢንቨስተሮች ወይም መደበኛ ኢንቨስተሮች ለምንላቸው እነሱ ላይ ፎከስ ያደረገ ፋንድ ነው። ሙሉ ካሳ አይሰጥም። የተወሰነ ግን ሙሉ ለሙሉ ከስራው እንዳይቀሩ ከሌሎች የፍትሐ ብሔር የሬሜዲ ስርዓት እንዲሁም ከሌሎች ከኢንሹራንስ ጋር ተደጋጋፊ የሆኑ የተወሰነ ሴፍትኔት ለመስጠት ያለመ ፋንድ ነው። በሌላ በኩል ደግሞ ዲቪደንዶች በተለይ ኮሌክት ያልተደረጉ ዲቪደንዶች ዲክሌር ተደርገው ተቀምጠው የቀሩ ባለቤቶቻቸው መጥተው ያልወሰዷቸው ዲቪደንዶች ረጅም ጊዜ ከቆዩ በኋላ እነዚህ የሚያስተዳድር ፈንድ ያስፈልጋል። ስለዚህ እነዚህን ኮሌክት አድርጎ እነዚህ የዲቪደንድ ባለቤቶች በመጡበት ጊዜ ክፍያ ለመፈጸም ነው አንደኛው ዓላማ። ስለዚህ በየተለያዩ አክሲዮን ማህበራት የተቀመጡ እስካሁን ድረስ ክሌም ያልተደረጉ ዲቪደንዶች ወደፊትም ደግሞ እንዲሁ ክሌም ሳይደረጉ የሚቆዩ ዲቪደንዶች ተሰብስበው የሚከፈሉበት ሰዎቹ ባለቤቶቹ በሚመጡበት ጊዜ የሚከፈሉበት ስርዓት ለማበጀት የተቋቋመ የካሳ ፈንድ ነው ማለት ነው። ያው ብዙ ዝርዝር ጉዳዮች በሚኒስትሮች ምክር ቤት ደንብ የሚወሰን መሆኑ እንዲሁም ሌሎች ደግሞ የዴይ ቱ ዴይ ስራዎች ወይም የቀን ተቀን ስራዎች ደግሞ በመመሪያ እንደሚወሰኑ ነው አዋጁ የሚያስቀምጠው። ስለዚህ በዛ መሰረት የሚኒስትሮች ምክር ቤት ረቂቅ ደንቡ ተዘጋጅቶ አሁን ፋይናላይዝ ተደርጎ ወደ ፋይናል ስቴጆች ላይ የደረሰ ረቂቅ ደንብ ነው። መመሪያውም ደግሞ እንዲሁም በረቂቅ ደረጃ ያለ መመሪያ ነው ማለት ነው። ሌላው የተከለከሉ የግብይት ተግባራት በአዋጁ ላይ በዝርዝር ተቀምጠዋል። አይኖሴሽን ይኖራቸዋል ከተከለከሉ የግብይት ተግባራት ጋር። ስለዚህ ዝርዝር ነገር አልገልጽም። ነገር ግን የተከለከሉ የግብይት ተግባራት የምንላቸው በተለይ አክቹዋል ግብይቱ ላይ የሚኖሩ አሁን ቅድም እንዳልኩት የውል ግንኙነት ውስጥ ያሉ የተለያዩ አይነት ጥፋቶች ይኖራሉ። ግን አዋጁ ላይ የተቀመጡት ግብይት ላይ ለምሳሌ ኢንሳይደር ትሬዲንግ ወይም የውስጥ አዋቂ ግብይት የሚባለው ማርኬት ማኒፑሌሽን፣ የገበያ ሸፍጥ የሚባሉት እንደዚህ አይነት ዋሽ ትሬድ የሚባሉ አይነት ምንድን ነው ማድረግ የማይቻለው? ለምሳሌ የገበያ
ሸፍጥ ወይም ማርኬት ማኒፑሌሽን ምንድነው የሚለውን ይደነግጋል። ጥፋቱ ምን አይነት ቅጣት ያስከትላል፣ ማርኬት ማኒፑሌሽን የምንለው አክቹዋሊ ምን ማለት ነው የሚለውን አዋጁ ላይ ያስቀምጥልናል። ማርኬት ማኒፑሌሽን የምንላቸው ለምሳሌ አንድ ሰነደ መዋለ ንዋይ ከሚገባው በላይ ዋጋ እንዲኖረው ሲታሰብ በጣም ስለዚህ ሰነደ መዋለ ንዋይ ትልልቅ እንትኖች እንዲኖሩ፣ ወሬዎች እንዲወሩ፣ ኢንፍሌት የሚያደርጉ ዋጋ እንዲጨምር የሚያደርጉ የተለያዩ ማስታወቂያዎችን በመስራት ወሬዎች እንዲሰራጩ በማድረግ የሰነደ መዋለ ንዋይ የአክሲዮኑ ዋጋ ከፍ ካለ በኋላ በእጃቸው ያለ ሰነደ መዋለ ንዋዩን ከፍ ባለው ዋጋ ወይም ገበያውን ሪፍሌክት በማያደርግ ዋጋ መሸጥ የሚባለው ለምሳሌ ወይም ፓምፕ ኤንድ ዳምፕ የሚባለው አንዱ ለምሳሌ ይሄ ነው ማለት ነው። አንዳንድ ጊዜ ደግሞ አንድን የሰነደ መዋለ ንዋይ መግዛት የፈለጉ አካላት ዝቅ ባለ ዋጋ ለመግዛት ሲያስቡ ስለ አንድ ድርጅት ሊከስር ነው፣ ማኔጅመንቱ ሊቀየር ነው፣ እንዲህ አይነት ጉዳት ሊደርስበት ነው፣ አክሲዮን ዋጋው ሊቀንስ ነው በሚል የተለያዩ ወሬዎችን በማሰራጨት ልክ ዋጋው ሲቀንስ ገንዘብ በመግዛት እነዚህን አክሲዮኖችን ዝቅ ባለው ማርኬት ፕራይሱን ሪፍሌክት በማያደርገው ገንዘብ በመግዛት መጠቀም። እንደዚህ አይነት ስራዎች ለምሳሌ የገበያ ሸፍጥ የምንላቸው የማርኬት ማኒፑሌሽን የሚባሉት ናቸው። ስለዚህ ይሄ በአዋጁ ላይ ቅጣትም ተቀምጦለታል፣ የወንጀል ቅጣት። እንዲሁም ደግሞ ምንድን ነው ማርኬት ማኒፑሌሽን ሊባል የሚችለው የሚለው ዴፊኒሽንም በአዋጁ ላይ የተቀመጠ ነው። ሌሎች እንደዚሁ ምንድን ነው ማኒፑሌቲቭ ሚንስ የሚባሉት የሌለ ገበያ ማለት ገበያ አክቹዋሊ የሆነ በጣም ሰፊ ገበያ ወይም ፍሪኩዌንት የሆነ ገበያ በሌለበት በተመሳሳይ ሰዎች መካከል ግብይት በመፈጸም ምንም የስም ለውጥ የማያመጣ ግብይት በመፈጸም ወይም በተለያዩ ስም በተከፈቱ አካውንቶች ቶሎ ቶሎ ግብይት በመፈጸም ገበያ እንዳለ ትልቅ የገበያ ፍላጎት እንዳለ በማስመሰል ከዛ በኋላ ያ ፍላጎት ሲጨምር የሰው ፍላጎት ሲጨምር የአክሲዮን ዋጋው ወይም የሰነደ መዋለ ንዋይ ዋጋ ሲጨምር ግብይት እንዲያደርግ ማድረግ ወይም ደግሞ ለማይገዙት እንትን የመግዛት ኢንቴንሽን ሳይኖራቸው ብዙ ኦርደሮችን በማድረግ ሰዎች ብዙ ኦርደር እየተደረገ ነው አንድ አክሲዮን ላይ ወይም አንድ ሰነደ መዋለ ንዋይ ላይ ብለው ሲያስቡ እሱን ለመግዛት ትልቅ ኢንተረስት ሲያሳድሩ የሰጡትን ኦርደር ወደኋላ በመመለስ ትልቅ በሆነ ኢንፍሌትድ በሆነ ዋጋ ግብይት እንዲካሄድ ማድረግ። እንደዚህ አይነቶቹ የገበያ ሸፍጥ የሚባሉት ወይም ደግሞ የሸፍጥ ዘዴዎች የሚባሉ ናቸው። ፎልስ ትሬዲንግ የሚባለውም የሐሰት ግብይት የሚባለውም ቅድም የገለጽኳቸው ዋሽ ትሬድ የሚባለው ለምሳሌ ምንም ገበያ በሌለበት ትልቅ ገበያ ያለ ለማስመሰል ኦርደሮችን በተመሳሳይ ሰዎች መካከል ግብይት መፈጸም፣ በተመሳሳይ ሰዎች መካከል ተማክሮ በመቆየት ማች በማድረግ አክሲዮኖች ዋጋቸው ኢንፍሌት እንዲደረግ በማድረግ እንደዚህ ምንም አይነት የስም ለውጥ የሌላቸው የባለቤትነት ለውጥ የሌላቸውን ግብይቶች ማካሄድ፣ እንደዚህ አይነቶቹም በአዋጁ የተከለከሉ ናቸው። ከዛ ውጪ ሐሰተኛ መረጃዎችን ማሰራጨት፣ ሐሰተኛ መረጃዎችን ማስታወቂያዎችን በማሰራጨት የአክሲዮን ዋጋ እንዲጨምር ማድረግ እንዲሁ በወንጀል የሚያስቀጣ ጥፋት ነው፣ በአዋጁ የተገለጸ ነው። ፍሮንት ራኒንግ የሚባሉት ጆሮ ጠብና እንደዚህ በተለይ ደግሞ በሰርቪስ ፕሮቫይደሮች የሚከናወኑ ጥፋቶች ለምሳሌ አንድ ደላላ የክላይንቱን ኦርደር እየተሽቀዳደመ ኦርደር እያደረገ ለራሱ ጥቅም ግብይት የሚያካሄድ ከሆነ ወይ ፍሮንት ራኒንግ የምንለው ይሄ ነው። ከባለ አክሲዮኑ ባገኘው ወይም ከኢንቨስተሩ ባገኘው ኢንፎርሜሽን መሰረት አድርጎ ለራሱ ግብይት ማድረግ፣ እንደዚህ አይነት ጥፋቶች በወንጀል የሚያስቀጡ ናቸው ማለት ነው። ቤዚካሊ በተለይ ከዚህ ከተከለከሉ ግብይት ተግባራት ጋር በተገናኘ በጣም ዝርዝር ስልጠናዎች የሚፈልግ ነገር ነው። ያው ሴሽን ወደ በኋላ ላይ ሌሎች ሴሽኖች እንዳሏችሁ ስለማቅ ብዙ ዝርዝር ነገሮች አልገባባቸውም። ቤዚካሊ ቅድም እንዳልኩት ወዴት ሪፈር እናድርግ? ስለ ካፒታል ገበያ የህግ ማዕቀፎች ለማወቅ፣ ስለ ኢንቨስተሮች መብት ለማወቅ፣ ስለ ኢሹወሮች፣ ስለ አገልግሎት ሰጪዎች፣ ስለ ማርኬት ኢንፍራስትራክቸሮች መብትና ግዴታ ለማወቅ ወዴት ሊሂድ የሚለውን ቤዚክ የሆነ ሃይ ሌቭል የሆነ ኢንፎርሜሽኑ እንዲኖራችሁ ለማድረግ የታሰበ
ፕሬዘንቴሽን ነው የዛሬው ማለት ነው። ሶ ጥያቄ ካላችሁ በኋላ ላይ እንቀበላለን ማለት ነው። መቅደስ እናመሰግናለን። አሁን ወደ ተጠየቁት ጥያቄዎች መግባት እንችላለን። ካሉን ጥያቄዎች መካከል አንደኛው ጥያቄ ከሪል ስቴት ዴቨሎፐሮች ጋር የተያያዘ ጥያቄ አለ። ሼሮች ወይም ደግሞ የኢንቨስትመንት ዩኒቶችን ብዙ ጊዜ ፕሮጀክቶችን ኢኒሼት ሲያደርጉ ይሸጣሉ እና እነዚህ አክቲቪቲዎች ካፒታል ማርኬት ላይ ሬጉሌት ይደረጋሉ የሚል የመጀመሪያ ጥያቄ አለ። እያንዳንዱን እየመለስን እንድንሄድ ነው። አይ ቲንክ እንደዛ ይመረጣል። እያንዳንዱን ጥያቄዎችን አድረስ እያደረግን ሌሎች ጥያቄዎች ሲኖሩ ደግሞ በዛው ብንቀጥል ይመረጣል። ጥሩ። እሺ፣ ሪል ስቴትን በሚመለከት አክሲዮን፣ ማንኛውም አይነት የአክሲዮን ግብይት የካፒታል ገበያ ባለስልጣኑ ነው የሚቆጣጠረው። እንዲሁም ደግሞ አክሲዮን ሰነደ መዋዕለ ንዋይ ነው። ሰነደ መዋዕለ ንዋይ ተብሎ በአዋጁ ወይም በካፒታል ገበያ ሕግ ማዕቀፎች የተፈረጀን የትኛውንም ዶክመንት ግብይት ኢሹዋንስን በሚመለከት ቁጥጥር የሚያደርገው የካፒታል ገበያ ባለስልጣን ነው። ይሄ ኢሹዋንስም ቁጥጥር የሚደረግበት በካፒታል ገበያ የህግ ማዕቀፎች ነው። ስለዚህ የትኛውም ድርጅት ሪል ስቴትም ይሁን የትኛውም ድርጅት ኢሹ የሚያደርገው ሼር እስከሆነ ድረስ የካፒታል ገበያ ባለስልጣኑ ነው ቁጥጥር የሚያደርግበት ማለት ነው። እሺ፣ እናመሰግናለን። ሌላኛው ጥያቄ የካፒታል ገበያ አስተዳደር ፍርድ ቤት ከመደበኛ ፍርድ ቤት በምን ይለያል? በካፒታል ገበያው ጋር የተገናኘ ማንኛውም የህግ ክርክሮች በሌሎች ፍርድ ቤቶች መታየት አይችሉም ማለት ነው ይላል። እሺ፣ የካፒታል ገበያ አስተዳደር ፍርድ ቤት ከሌሎች የመደበኛ ፍርድ ቤቶች የሚለየው ስሙም ያው እንደሚገልጸው አስተዳደር ፍርድ ቤት ነው። በሁለት ግለሰቦች ወይም ደግሞ በሁለት ለምሳሌ በአንድ አገልግሎት ሰጪ አንድ ደላላ እና አንድ ደላላ እና አንድ ደላላ እና አንድ ክላይንቱ ቢጣሉ ለምሳሌ በእነዚህ መካከል ያለው አለመግባባት በካፒታል ገበያ አስተዳደር ፍርድ ቤቱ አይደለም የሚዳኘው። ይሄ በመደበኛ ፍርድ ቤቶች ያው በእርግጥ በአዋጃችን መጀመሪያ በእርቅ ለመፍታት መሞከር ከዛ በኋላ ደግሞ በግልግል ዳኝነት ለመፍታት መሞከር አለበት ይላል። ከዛ በኋላ ግን በእነዚህ ስርዓቶች ካልተፈታ በመደበኛው የፍትሐ ብሔር ስርዓት በመደበኛ ፍርድ ቤት ነው የሚፈታው ማለት ነው። የአስተዳደር ፍርድ ቤቱ የሚያየው በካፒታል ገበያ ባለስልጣንና በካፒታል ገበያ ተሳታፊዎች በካፒታል ገበያ ባለስልጣንና ለምሳሌ በሰነደ መዋዕለ ንዋይ ገበያው መካከል አለመግባባት ቢፈጠር ካፒታል ገበያ ባለስልጣኑ በሰጠው አስተዳደራዊ ውሳኔ ምክንያት ማለት ነው። ለምሳሌ ፍቃድ አላድስልህም ቢለው የሚሄዱት ወደ አስተዳደር ፍርድ ቤቱ ነው። ስለዚህ የፍትሐ ብሔር ጉዳዮች፣ መደበኛ የፍትሐ ብሔር ጉዳዮች፣ የውል ግንኙነቶች የሚሄዱበት ፍርድ ቤት አይደለም የአስተዳደር ፍርድ ቤቱ። በውል ግንኙነት ያላቸው ሰዎች የሚሄዱት ወደ መደበኛ ፍርድ ቤት ነው። ያው በእርቅ በግልግል ዳኝነት ለመጨረስ ከሞከሩ በኋላ ማለት ነው። አይ ቲንክ ይሄ ነው ጥያቄው አይደለ? አመሰግናለን። ወደ ቀጣይ ጥያቄ ከኢሹሮች እና ከሰርቪስ ፕሮቫይደሮች ጋር በተያያዘ ነው ሌላኛው ጥያቄ የተነሳው። ባለስልጣኑ እንዴት ነው ቁጥጥር የሚያደርገው ኢሹሮች እና ካፒታል ማርኬት ሰርቪስ ፕሮቫይደሮች ጋር የሚል ጥያቄ አለ። እሺ፣ የመጀመሪያ ሰርቪስ ፕሮቫይደሮችን በሚመለከት ቅድምም እንደገለጽኩት ከላይሰንሲንግ ጀምሮ
ፍቃድ የሚሰጣቸው የካፒታል ገበያ ባለስልጣን ነው። ፍቃድ ሲሰጥ በአዋጁም በመመሪያውም ላይ የተቀመጡ በጣም በርካታ የቴክኖሎጂ ሪኳየርመንቶች የቴክኖሎጂ ኢንፍራስትራክቸር ሪኳየርመንቶች አሉ፣ የዶክመንት ሪኳየርመንቶች አሉ፣ የቢዝነስ ፕላን፣ ፕሮሲጀር፣ ፖሊሲ እንደዚህ አይነት ሪኳየርመንቶች አሉ። እነዚህን ሁሉ ዶክመንቶች አስገብተው ሪቪው ተደርገው ነው ፍቃድ የሚሰጣቸው። ከዛ በኋላ ደግሞ የሱፐርቪዥን ስልጣን አለው ባለስልጣኑ። ሪፖርት ያቀርባሉ፣ በየጊዜው ማንዝሊ ሪፖርት ያቀርባሉ፣ ኳርተርሊ ሪፖርት ያቀርባሉ፣ በየ6 ወሩ ሪፖርት ያቀርባሉ፣ አመታዊ ሪፖርትም ደግሞ ያቀርባሉ። ስለዚህ የሚመጡ ሪፖርቶችን ሪቪው ያደርጋል፣ ፊድባክ ይሰጣል፣ ጉድለቶች ካሉ እርምጃዎችን ይወስዳል። ከዛ በተጨማሪ ደግሞ ኦንሳይት ሱፐርቪዥን ያደርጋል። በአካል በመሄድ ሰርቪስ ፕሮቫይደሮች ጋር በአካል ሄዶ ሱፐርቫይዝ ያደርጋል። ፔሪዲክ የሆነ የሱፐርቪዥን ስኬጁል አለ፣ ያንን ያደርጋል። ከዛ በተጨማሪ ደግሞ ጥርጣሬዎች ሲኖሩ ወይም ደግሞ በመሀል መታየት አለበት ብሎ የሚያስበው ሰርቪስ ፕሮቫይደር ካለ ደግሞ ድንገተኛ የሆነ ኦንሳይት ሱፐርቪዥን ማድረግ ይችላል። የትኛውንም ሬከርዶች የማቅረብ ግዴታ አለባቸው ሰርቪስ ፕሮቫይደሮች። ማንኛውም በእጃቸው ላይ ያለ ሬከርድ ባለስልጣኑ እንዳይመለከተው መከልከል አይችሉም። ስለዚህ እነዚህን ሬከርዶች ይመለከታል። ጥፋቶች ሲገኙ እርምጃ ይወስዳል። የገንዘብ እርምጃ ሊሆን ይችላል፣ የኃላፊዎችን ብላክሊስት ማድረግ፣ ማገድ፣ እንደዚህ አይነት እርምጃዎችን ሊወስድ ይችላል። ላይሰንስ ሊቀማ ይችላል ወይም ሊያግድ ይችላል። እስኪስተካከል ጥፋቱ ሊሰርዝ ይችላል። እንደዚህ አይነት እርምጃዎችን ይወስዳል። የምርመራም ስልጣን አለው። ምርመራ ኢንቨስቲጌሽን እና ኢንፎርስመንት የሚባል ዲፓርትመንት አለን በካፒታል ገበያ ባለስልጣን ውስጥ። በሱፐርቪዥን ወይም በቲፕ የሚገኙ በጥቆማ የሚገኙ ኢንፎርሜሽኖች መሰረት በማድረግ ምርመራ የሚያደርግ ዲፓርትመንት አለ። ያ ዲፓርትመንት እርምጃ እንዲወሰድ ያደርጋል ማለት ነው። ኢንሹራሮችን በሚመለከት በዋናነት እኛ ቁጥጥር የምናደርገው ፐብሊክ ካምፓኒዎች የሚባሉትን ነው። ከአክሲዮን ጋር በተያያዘ ፐብሊክ ካምፓኒዎችን ነው። እነዚህ ማለት ለህዝብ አክሲዮን ወይም ሰነደ መዋለ ንዋይ የሚያቀርቡ ድርጅቶችን ነው። እነዚህ ላይ ቁጥጥር የሚደረገው አክቹዋሊ ኩባንያዎቹን እኛ ብቻ አይደለም የምንቆጣጠራቸው፣ ፍቃድ የሚሰጣቸው አካል የንግድ ሚኒስቴር ነው። እኛ ኢሹዋንሱን ነው የምንቆጣጠረው። የአክሲዮን ከሆነ የአክሲዮን ኢሹዋንሱን፣ ቦንድ ከሆነ የቦንድ ኢሹዋንሱን ነው የምንቆጣጠረው። በዛ ሂደት ውስጥ መቅረብ ያለባቸው ዶክመንቶች አሉ። ኢሹዋንስ ሲኖር ወይም አክሲዮን ወይም ቦንድ ለገበያ ሲወጣ መቅረብ ያለባቸው ዶክመንቶች እንዲቀርቡ እናደርጋለን። ሰነደ መዋለ ንዋዮቹን፣ አክሲዮኖችን እንመዘግባለን ወደ ግብይት ከመሄዳቸው በፊት። ስለዚህ በርካታ ዶክመንቶች፣ የደንበኛ ሳቢ መግለጫ ይቀርባል። እሱን ሪቪው እናደርጋለን። ከደንበኛ ሳቢ መግለጫ ጋር መቅረብ ያለባቸው ኢንቨስተሮችን በቂ ኢንፎርሜሽን ስለ ድርጅቱ የሚሰጡ በአዋጁም በመመሪያውም የተገለጹ ዶክመንቶች መቅረባቸውን እናረጋግጣለን። ሪቪው እናደርጋለን። ጎድለው ሲገኙ እንዲሟሉ እናደርጋለን። ከዛ ደግሞ በቀጣይነት ቅድም እንዳልኩት ዲስክሎዥር ነው ወይም መረጃን ይፋ ማድረግ ነው ዋና የኢንቨስተር ፕሮቴክሽን ቱላችን። ስለዚህ በቀጣይነት ሪፖርቶች እንዲቀርቡ እናደርጋለን። ሪፖርቶች ፐብሊሳይዝ እንዲደረጉ በተለይ ኢንቨስተሩ ጋር እንዲደርሱ ስለሆነ የምንፈልገው በአኑዋልም ሰሚ አኑዋልም ሪፖርቶች ኢንቨስተሩ ጋር መድረሳቸውን እናረጋግጣለን። እንዲሁም ደግሞ በቅድም እንዳልኩት ወዲያውኑ ደግሞ ይፋ መደረግ ያለባቸው የባንክረፕሲ ጋር የተገናኙ የመክሰር ጋር የተገናኙ ጉዳዮች ሲገጥሙ ወይም ከማኔጅመንት ለውጥ ጋር የተገናኙ ጉዳዮች ሲገጥሙ ደግሞ ወዲያውኑ ይፋ መደረጋቸውን እናረጋግጣለን። በዚህ ውስጥ ከዲስክሎዥር ጋር የተያያዙ ጥፋቶች ወይም ሀሰተኛ መረጃ ማቅረቦች፣ እንደዚህ አይነት ጥፋቶች ካሉ ደግሞ ልክ ለሰርቪስ ፕሮቫይደሮቹ እንደሚደረገው ምርመራ ይደረጋል። ጥፋቶች ከተገኙም ደግሞ አስተዳደራዊ እርምጃ እንዲወሰድ ይደረጋል። የወንጀል ኤሌመንትም ካለው በወንጀል ሊያስቀጣ የሚችል ነገር ከሆነ ደግሞ ሪፈር እንዲደረግ ወደ ፖሊስ ይደረጋል። በዚህ መልኩ ነው ቁጥጥር የምናደርገው። እሺ፣ እናመሰግናለን። ሌላኛው ጥያቄ ከማርኬቱ ላይ አንፌር የሆነ ኮምፒቲሽን እንዳይኖር እንዴት ነው ባለስልጣኑ ማስታወቂያዎች እና ወይም ደግሞ ፕሮሞሽናል የምንላቸው ኮሚኒኬሽኖችን ኦቨርሲ የሚያደርገው የሚል ጥያቄ አለ። ማስታወቂያዎችን በሚመለከት በተለይ ከአክሲዮን ሽያጭ ወይም ከሰነደ መዋዕለ ንዋይ ሽያጭ ጋር በተገናኘ ማንኛውም ማስታወቂያ ከባለስልጣኑ ፍቃድ ሳያገኝ
ማስታወቂያ ከመውጣቱ ከ3 ቀን በፊት ለባለስልጣኑ ቀርቦ ፍቃድ ማግኘት አለበት ማንኛውም ማስታወቂያ። ስለዚህ ፍቃድ ሳያገኝ ፐብሊሳይዝ እንዳይደረግ ነው በሚከለከለው። በአዋጁም በመመሪያ ቁጥር 1030/2017 ክል ነው ያለ ከኢሹዋንስ ጋር የተገናኘ ከአክሲዮን ማውጣት ከሰነደ መዋለ ንዋይ ማውጣት ጋር የተገናኘ ማንኛውንም ማስታወቂያ ያለ ባለስልጣኑ ፍቃድ ፐብሊሳይዝ ማድረግ ክልክል ነው። ባለስልጣኑ እነዚህ ማስታወቂያዎች አንሪያሊስቲክ የሆኑ ኤሌመንቶች እንዳይኖሯቸው፣ አንሪያሊስቲክ የሆኑ ሪተርኖች ፕሮሚስ እንደማያደርጉ ወይም ሀሰተኛ የሆኑ ፎልሲፋይድ የሆኑ ኢንፎርሜሽኖች እንዳልያዙ፣ የተጋናኑ ኢንፎርሜሽኖች እንዳልያዙ ማረጋገጥ ይኖርበታል ባለስልጣኑ ማለት ነው። ምንድነው በምን አይነት መልኩ ነው መቅረብ ያለባቸው እነዚህ ማስታወቂያዎች የሚለው በመመሪያው ላይ በዝርዝር ተቀምጧል። ያው ቅድም እንዳልኩት አንሪያሊስቲክ የሆኑ ሪተርኖችን ፕሮሚስ ማድረግ፣ ሀሰተኛ የሆነ ኢንፎርሜሽን መያዝ ክልክል ነው። ይህንን ይዘው ከተገኘ ደግሞ ይህንን ኮንቴንት የያዙ ማስታወቂያዎች ባለስልጣኑ ጋር ከመጡ ፐብሊሳይዝ እንዳይደረጉ ይከለከላል። ነገር ግን ያለ ባለስልጣኑ እውቅና ደግሞ ፐብሊሳይዝ ተደርገው ከተገኙ ደግሞ አስተዳደራዊ እርምጃ ይወሰድባቸዋል። ይህም በመመሪያው በ1030/2017 ላይ በግልጽ የተቀመጠ ነው ማለት ነው። ቀጣይ ጥያቄ ከዲማቴሪያላይዜሽን ጋር በተያያዘ ነው። ከዚህ በፊት የተገዙ ሼሮች እንዴት ነው ሲኤስዲ ላይ ሬጂስተር መደረግ ያለባቸው እና ታይም ላይኑ እና ፕሮሲጀሩ ምን ይመስላል የሚል ጥያቄ አለ። እሺ ዲማቴሪያላይዜሽንን በሚመለከት ያው ፕሮሰሱ ሳምሃው ትንሽ ተመሳሳይ ነው ለመንግስት ሰነዶችም። ቅድም እንዳልኩት የመመሪያዎቹ ይለያያሉ። የኢትዮጵያ ካፒታል ገበያ ባለስልጣን ያወጣው መመሪያ የዲማቴሪያላይዜሽን መመሪያ አለ። ከዛ ደግሞ የብሔራዊ ባንክ ያወጣው የመንግስት ሰነደ መዋለ ንዋዮችን የሚመለከት የዲማቴሪያላይዜሽን መመሪያ አለ። አሁን ያለው ፕሮሰስ ያው ዝርዝር በጣም ውስጥ ሳንገባ በአጭሩ የአክሲዮን አውጪ ወይም ሰነደ መዋለ ንዋይ አውጪው ድርጅት ከባለ አክሲዮኖቹ ወይም ከሰነደ መዋለ ንዋይ ባለቤቶቹ ኢንፎርሜሽናቸውን አፕዴት እንዲያደርጉ ያደርጋል። የለውጦች ካሉ የስም ለውጦች ካሉ አፕዴት እንዲያደርጉ አናውንስ ያደርጋል። አናውንስ ባደረገው መሰረት አፕዴቶቹን ከተቀበለ በኋላ የማዕከላዊ ሰነደ መዋለ ንዋይ ግምጃ ቤት የሚባለው አሁን ሲኤስዲው ናሽናል ባንክ ውስጥ ያለው ሲኤስዲ ማለት ነው። ማይግሬሽን ፎርም የሚለው ወይም ይሄ የሰነደ መዋለ ንዋይ ባለቤቶች የአክሲዮን ባለቤቶች ኢንፎርሜሽን የሚሞላበት ፎርም አለው፣ ማይግሬሽን ፎርም የሚለው። ያንን ማይግሬሽን ፎርም ለአክሲዮን ማህበራት፣ ባንኮች ከሆኑ ለባንኮች፣ ለሌሎች አክሲዮን ማህበራትም ያሰራጫል። ስለዚህ አፕዴት የተደረገውን ኢንፎርሜሽን አክሲዮን አውጪው ለምሳሌ ባንክ ከሆነ ያ ባንክ የባለ አክሲዮኖቹን ኢንፎርሜሽን ራሱ ጋር ያለው ዳታ እና ከባለ አክሲዮኖቹ ደግሞ አፕዴት የተደረገለትን ዳታ አስተካክሎ ማይግሬሽን ፎርሙ ላይ ይሞላል። ያ ማይግሬሽን ፎርም ወደ ሲኤስዲው ይሄዳል ማለት ነው። ሲኤስዲው ላይ ከሄደ በኋላ ሲኤስዲው ወደ ኤሌክትሮኒክ ፎርም ይቀይረውና ዲማቴሪያላይዝ ይደረጋል። የመንግስት ሰነዶች ከሆኑ ትንሹ ዲፍረንስ ያው አውጪው ቦንዶችን የመንግስት ሰነዶችን እንደ መንግስት ተወካይ ሆኖ የሚያወጣው ናሽናል ባንክ ስለሆነ ሌላ አውጪ የለም። ስለዚህ ናሽናል ባንክ እንደ የአውጪውን ስራ ተክቶ ይሰራል። ሬጅስትራር አለው። ያ ሬጅስትራር ሰነደ መዋለ ንዋዮቻችሁን አምጡ ማነው አፕዴት አድርጉ፣ ኢንፎርሜሽናችሁን አፕዴት አድርጉ ብሎ ይጠይቃል። አፕዴት በተደረገው መሰረት ቅድም እንዳልኩት ማይግሬሽን ፎርሙ ላይ ይሞላና ሬጅስተሩ ላይ ይገባል፣ ወደ ኤሌክትሮኒክ ፎርም ይቀየራል ማለት ነው። ከዛ በኋላ ግን ግብይት ለማካሄድ ሴኪሪቲስ አካውንት ያስፈልጋል። በእያንዳንዱ ሰው ስም ሴኪሪቲስ አካውንት ያስፈልጋል። ስለዚህ እዚህ ጋር ቅድም ያልኳቸው የሰነደ መዋለ ንዋይ የካፒታል ገበያ አገልግሎት ሰጪዎች እዚህ ላይ ነው የሚያስፈልጉት። ብሮከሮች፣ ኢንቨስትመንት ባንኮች ያንን ፋሲሊቴት ያደርጋሉ። በእያንዳንዱ ኢንቨስተር ስም የሴኪሪቲስ አካውንት እንዲከፈት ከግምጃ ቤቱ ጋር ወይም ከሲኤስዲው ጋር ግንኙነት ስላላቸው በዛ መሰረት አካውንቶች ይከፍታሉ። ግን ዲማቴሪያላይዜሽን ፕሮሰሱ ቤዚካሊ ይህንን ነው የሚመስለው። ኤሌክትሮኒክ ማነው ፊዚካል ሰርቲፊኬቶች ግን ኮሌክት ይደረጋሉ በኢሹወር ወይም በአክሲዮን ማህበሩ ኮሌክት ተደርገው እዛው ይቀመጣሉ። ለተወሰነ ጊዜ ተቀምጠው እንዲቆዩ የዲማቴሪያላይዜሽን ዳይሬክቲቮቹ ያስገድዳሉ ማለት ነው።
እናመሰግናለን። ቀጣይ ጥያቄ የሆነው ምናልባት ከምዝገባ ጋር በተያያዘ ነው። ከዚህ በፊት ፕራይቬትሊ ሰብስክራይብ የተደረጉ ካምፓኒዎች መመዝገብ አለባቸው ወይ? እንደገና አንድ ሼር ካምፓኒ ወይም ደግሞ ለምዝገባ ምን አይነት ለመመዝገብ ምን አይነት ሪኳየርመንት አለው የሚል ጥያቄ አለ። መመዝገብ ያለባቸው ማለት ሰነደ መዋዕለ ንዋዮቻቸውን ማስመዝገብ ያለባቸው ድርጅቶችን በሚመለከት አዋጁም የመመሪያ ቁጥር 1032/2016 17ም እንዲሁ በዝርዝር ይገልጻሉ። ቅድምም እንዳልኩት ፐብሊክ ካምፓኒዎች ናቸው፣ የህዝብ ኩባንያዎች ሰነደ መዋዕለ ንዋዮቻቸውን ለህዝብ ያወጡ ኩባንያዎች ወይም የሚያወጡ ኩባንያዎች ናቸው የመመዝገብ ግዴታ ያለባቸው። ስለዚህ በፕራይቬት ፕሌስመንት ወይም ደግሞ ለግል ሽያጭ የቀረቡ ወይም የሚቀርቡ ሰነደ መዋዕለ ንዋዮች አይመዘገቡም። ፕራይቬት ፕሌስመንት ከ50 እና ከ50 በታች ለሆኑ ባለ አክሲዮኖች የሚቀርቡ ሰነደ መዋዕለ ንዋዮች ማለት ነው። እነዚህም በዚህ መልኩ የተቋቋሙ ወይም ደግሞ ከዚህ በኋላም በዛ መልኩ የሚቋቋሙ ወይም በዛ መልኩ ኢሹ የሚያደርጉ ሰነደ መዋዕለ ንዋዮቻቸውን ኢሹ የሚያደርጉ ኩባንያዎች የመመዝገብ ግዴታ የለባቸውም ማለት ነው። ከዛ ውጪ ኳሊፋይድ ኢንቨስተሮች ለሚባሉት ወይም ለሃይ ኔትወርዝ ኢንዲቪጁዋልስ ለሚባሉ ወይም ደግሞ ኢንስቲትዩሽኖች፣ ለባንኮች፣ ኢንሹራንስ ኩባንያዎች እና በእነዚህ የሚቋቋሙ በእነዚህ የአባልነት ብቻ የሚቋቋሙ አክሲዮን ማህበራት የመመዝገብ ግዴታ የለባቸውም። እንዲሁም ካፒታላቸው እነዚህ ከ100 ሚሊዮን በታች የሆኑት በኳሊፋይድ ኢንቨስተሮች የሚቋቋሙት ከ100 ሚሊዮን በታች የሆነ ካፒታል ሊኖራቸው ይገባል ማለት ነው። ከዛ ውጪ ስሞል ኦፈሪንግ የሚባሉት ትንንሽ ካፒታል ያላቸው ከ10 ሚሊዮን በታች ካፒታል ያላቸው አክሲዮን ማህበራትም የመመዝገብ ግዴታ የለባቸውም ማለት ነው። ከዛ ውጪ ያሉት የመመዝገብ ግዴታ አለባቸው ማለት ነው። ከዛ ውጪ ምን ሪኳየርመንት ያስፈልጋቸዋል? የዶክመንቴሽን ሪኳየርመንት እንዲሁም ደግሞ ሌሎች መስተካከል ያለባቸው ፐብሊክ ካምፓኒዎቹ ዲስክሎዝ ማድረግ ያለባቸው ኢንፎርሜሽን ምንድን ናቸው የሚለውን በሚመለከት ዝርዝር ናቸው። የፕሮስፔክተስ ሪኳየርመንት አለ። ፕሮስፔክተሱ ደግሞ ምን አይነት ኮንቴንቶች ሊኖሩት ይገባል የሚለውን ይዘረዝርልናል። ከዛ በተጨማሪ ደግሞ ሌሎች ዶክመንቶች ከላይሰንሶች ጀምሮ ከኮሜርሻል ሬጅስትሬሽን ጀምሮ ፋይናንሻል ሪፖርቶች፣ የ3 ዓመት ፋይናንሻል ሪፖርቶች፣ ሌሎች ለስራዎቻቸው የሚያስፈልጉ ላይሰንሶች፣ የኢቫሉዌሽን ሪፖርቶች፣ እነዚህ ሁሉ በዝርዝር በመመሪያው ላይ የተቀመጡ ዶክመንቴሽን ሪኳየርመንቶች አሉ ማለት ነው ለሬጅስትሬሽን። ጥሩ፣ እናመሰግናለን። ጥቂት ጥያቄዎች ነው ያሉን። ሌላኛው ከአሴት ባክድ ሴኩሪቲስ ጋር በተያያዘ ኢሲኤምኤ ዲቨሎፕ እያደረገው ያለ ዳይሬክቲቭ ወይም ሬጉላቶሪ ጋይዳንስ አለ ወይ የሚል ጥያቄ አለ። አሴት ባክድ ሴኩሪቲስን በሚመለከት ያው ፖሊሲ ፔፐር የፖሊሲ ዶክመንት ለማዘጋጀት እየተሞከረ ነው ያለው አሁን ላይ። እሱ እንዳለቀ የምን አይነት ሌጋል ፍሬምወርክ ነው የሚያስፈልገው የሚለውን ፖሊሲ ዶክመንቱ ስለሚወስን ከዛ በኋላ የድራፍቲንግ ስራዎች የሚቀጥሉ ከሆነ ከፖሊሲ ፔፐሩ መውጣት በኋላ የሚቀጥል ነው ማለት ነው። ጥሩ። ሌላኛው ከሼሮች ጋር በተያያዘ ነው። እንደ ዋስትና ሰነድ መጠቀም የሚያስችል አሰራር ተዘርግቷል ወይ? ሂደቱስ ምን ይመስላል የሚል ጥያቄ አለ። ሼሮችን በሚመለከት ያው አስቀድሞም በዋስትና ሊያዙ ፕሌጅ ሊደረጉ ይችሉ ነበር፣ አሁንም ይቻላል። ልዩነቱ ምንድን ነው? ቅድም እንዳልኩት በኤሌክትሮኒክ ፎርም ፊዚካል ሰርቲፊኬቶችን መጠቀም ከዚህ በኋላም በፊዚካል ሰርቲፊኬት ፎርም ኢሹ ማድረግ አክሲዮኖችን ክልክል ነው። ስለዚህ ምንድን ነው የሚሆነው? ፕሌጅ ይደረጋል ወይም በዋስትና መያዝ ይችላል።
ፕሌጅድ መሆኑ ግን የት ላይ ነው የሚመዘገበው? ሲኤስዲው ላይ ፕሌጅድ ተብሎ ማርክ ይደረጋል ማለት ነው። ፕሌጅ ባደረገው ስም በተደረገለት ሰው ስም ማርክ ይደረጋል። ስለዚህ ኦርደርም ቢደረግ ለመሸጥም ኦርደር ቢደረግ ለመግዛትም ኦርደር ቢደረግ ፕሌጅ ተደርጎ ማርክ ከተደረገ አይሸጥም። ስለዚህ አሁንም አክሲዮኖችን በፕሌጅ ማድረግ በዋስትና ሰነድነት መያዝ ይቻላል። ለኦንሊ ልዩነት ያው ፊዚካል ሰርቲፊኬቱን ለባለዋሱ መስጠት አያስፈልግም። እዛው ኤሌክትሮኒክ ፎርሙ ላይ ማርክ ይደረጋል ፕሌጅ ተደርጎ። ሌላኛው ህብረት ስራ ማህበራት መመዝገብ አለባቸው የሚል ጥያቄ አለ። ከዛው ጋር ተያይዞ ምናልባት ስለ ፒኤልሲ የሚለውን የትኞቹ ካምፓኒዎች ናቸው መመዝገብ ያለባቸው የሚለውን አድርስ ብታደርግልን። እሺ፣ የህብረት ስራ ማህበራት የመመዝገብ ግዴታ አሁን ባለው ህግ ማዕቀፍ የለባቸውም። አሁን ላይ ግን በቅርቡ ያለ ረቂቅ መመሪያ ያለ በተለይ ከህዝብ አክሲዮኖች የማውጣት ከህዝብ ካፒታል የመሰብሰብ ስራ ሊሰሩ እንደሚችሉ የሚገልጽ አዲስ የህግ ማዕቀፍ ተዘጋጅቷል። ስለዚህ ከሱ ጋር ተያይዞ አፕዴት መደረግ ያለባቸው ነገሮች ሊኖሩ ይችላሉ። አሁን ለጊዜው ግን የመመዝገብ ግዴታ ወይም ሰነደ መዋዕለ ንዋዮቻቸውን ካፒታል ገበያ ባለስልጣኑ ጋር የማስመዝገብ ግዴታ ግን አሁን ላይ የለባቸውም። ፒኤልሲን በሚመለከት የፒኤልሲዎች ወይም ፕራይቬት ሊሚትድ ካምፓኒዎች የመመዝገብ ግዴታ የለባቸውም። እንዳልኩት የካፒታል ገበያ ባለስልጣን የመቆጣጠር ኃላፊነት ያለበት ፐብሊክ ካምፓኒዎችን ነው። ከዛም ውጭ ዓላማውም ቅድም ስገልጽም እንደነበረው ካፒታል ገበያ ያስፈለገበት ዓላማ ከህዝብ ካፒታል መሰብሰብ እንዲቻል ማድረግ ነው። ስለዚህ ፒኤልሲዎቹን በዚህ ማዕቀፍ ውስጥ የማድረግ ያው ፐርፐዙንም ሰርቭ ስለማያደርግ ፒኤልሲዎች አክሲዮኖቻቸውን ወይም ሰነደ መዋዕለ ንዋዮቻቸውን ለማስመዝገብ ግዴታ የለባቸውም ማለት ነው። እሺ፣ ሌላኛው ጥያቄ ከዚህ በፊት ማጭበርበር የፈጸሙ ድርጅቶች ባለስልጣኑ ተጠያቂነት ውስጥ ያስገባቸዋል የሚል ጥያቄ አለ። ከህግ ማዕቀፎቹ መውጣት በኋላ ጥፋት የፈጸሙ አካላት ተጠያቂነት ይኖርባቸዋል። ከዛ በፊት ግን ያው ህግ ወደ ኋላ ሬትሮስፔክቲቭሊ አይሰራም። ስለዚህ ከዛ በፊት የነበሩ ጥፋቶችን በሚመለከት ኦልሬዲ ማጭበርበር ተፈጽሞ ከሆነ በወንጀል ህጉም በኦርዲናሪ የወንጀል ህግም በኦርዲናሪ የፍትሐ ብሔር ህጎችም መፍትሄ የሚያገኙ ጉዳዮች ናቸው። በዚህ የካፒታል ገበያ ማዕቀፍ ውስጥ ግን ጥፋት ተፈጽሟል እርምጃ እንወስዳለን ብለን የምንለው ግን የካፒታል ገበያ አዋጁም መመሪያዎቹም ከወጡ በኋላ የተፈጸሙ ጥፋቶችን ነው። ከዛ በፊት ያሉት ግን ያው መፍትሄ አይኖራቸውም ማለት አይደለም። ማጭበርበር ተፈጽሞ ከሆነ የማታለል ወንጀል በወንጀል ህጋችን ላይ ያለ በፍትሐ ብሔርም እንዲሁ ያስጠይቃል። የውል ህግ አለ፣ ከውል ውጭ ኃላፊነት አለ። ስለዚህ ተጠያቂነት በኦርዲናሪ ህጎቻችን ይኖራል። አሁን ግን በካፒታል ገበያ አዋጁ ነው ጥፋት የተፈጸሙ ምንልበት ሁኔታ ግን ከህግ ማዕቀፎቹ መውጣት ከወጣ በኋላ ያሉትን ነው። ተጠያቂነትም የሚኖረው በዛው አግባቡ ማለት ነው።